ጤና ይስጥልን ክቡራን ተመልካቾቻችን በዛሬ በሳምንት ፕሮግራማችን ይዘንላችሁ የቀረብነው የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ በኢትዮጵያ ወቅታዊ ሁኔታ ላይ ያቀረቡት ሰፋ ያለ ጽሁፍ አለ። ይህ ጽሁፍ በተለያየ አካባቢዎች መወያያ ሆኗል። ይህ መነሻ በማድረግ የተለያዩ ባለሙያዎችን እንዲሁም በኢትዮጵያ ጉዳይ ላይ ይመለከታቸዋል የሚሉ ወገኖችን ለማነጋገር ጥረት እያደረግን ነው። በተወሰነ ደረጃ የተወሰኑት ለሚቀጥለው ሳምንት እንደሚቀርቡልን ቃል ገብተዋል። እስከዛው ከኢሳት ባልደረቦች ከአበበ ገላውና ከኤርሚያስ ለገሰ ጋር በዚህ ጉዳይ ላይ ውይይት እናደርጋለን። ተከታተሉን። አበበ፣ ኤርሚያስ አመሰግናለሁ። እንግዲህ የቀድሞ ቺፍ ኦፍ ስታፍ ወይ ደግሞ ጠቅላይ ኤታማዦር ሹም የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ የሀገራችን የፖለቲካ ሁኔታና የመፍትሄ ሀሳቦች በሚል ወደ 5 ገጽ የሚሆን ወይ ደግሞ በተለያየ ቦታ በተለያየ መንገድ ነው የወጣው። ሪፖርተር ላይ ወጥቷል፣ ሆርን አፌር ላይ ወጥቷል፣ አይጋ ፎረም ላይ ወጥቷል። ጽሁፉ በአማርኛና በእንግሊዝኛ ነው የጻፉት። በዚህ ላይ እንግዲህ ኢትዮጵያ ውስጥ ያለው ሁኔታ አሳሳቢ መሆኑን በግልጽ ያስቀመጡበት ነው። የመፍትሄ ሀሳብ የሚልም ነገር ደግሞ አንስተዋል። በአጠቃላይ ሰፋ ያለ ነገር ስለሆነ በእያንዳንዱ ላይ ልንሄድበት እንችላለንና አበበ እስቲ ካንተ እንትን ልበል። ጽሁፉን እንዴት አየኸው? ምን ሀሳቦች ተነሱ? እንዲህ ያደረገን እንሄድበት። አመሰግናለሁ። እንግዲህ የጄኔራል ጻድቃን ገብረትንሳኤ ጽሁፍ በዋነኛነት ያተኮረው ምን ላይ ነው? በአሁኑ ጊዜ ከፍተኛ የሆነ ቀውስ አለ በሀገሪቷ ውስጥ፣ የፖለቲካ ቀውስ አለ። ይሄ የፖለቲካ ቀውስ ደግሞ በጊዜው መፍትሄ ሊያገኝ የሚችልበት ሁኔታ ከሌለ ነገሮች ሁሉ ከቁጥጥር ውጭ ሊወጡ ይችላሉ የሚል ሀሳብ ነው በዋናነት የሰነዘሩት። እንግዲህ ሲነሱ የጽሁፋቸው መንደርደሪያ ያደረጉት ያው መቼም በህወሓት ባለስልጣናት ዘንድ የቀድሞቹም የአሁኖቹም ሁሉ ጊዜ የሚያነሱት ነገር የሀሳባቸው ሁሉ መንደርደሪያ የሆነ ነገር አለ። እሱም ደርግን አሸንፈን የሚሉት ነገር አለ እና እሳቸውም ደርግን አሸንፈን ህዝባዊ መሰረት ያለው ህገ መንግስታዊ ስርዓት ማዋቀራቸውን ያትታሉ በስፋት። እንግዲህ ጽሁፉን አዎንታዊ በሆነም ሁኔታ ያዋሉ፣ አሉታዊ የሆኑትም ገጽታዎች አሉት። አዎንታዊ በሆነ መልኩ ያየሁት ምንድነው? እንግዲህ ይሄ መንግስት ላለፉት 25 አመታት እውነትን በመካድ ላይ ነው ያተኮረው። እውነታን በፍጹም ተቀብሎ አያውቅም። አገሪቷ ከየትኛውም የአፍሪካ ሀገር በተሻለ ሁኔታ ዲሞክራሲያዊ ስርዓት እንዳለባት፣ በእድገት ጎዳና እየገሰገሰች እንደሆነ፣ እነሱም ደግሞ ይሄንን ዲሞክራሲያዊ ስርዓት ብቃት ባለው ሁኔታ እየመሩ መሆኑን በተደጋጋሚ የሚናገሩበት ሁኔታ ነው ያለው። የመገናኛ ብዙሃን እንግዲህ ላለፉት 25 አመታት በሙሉ ያተኮሩት ይሄንን ድል በማብሰር ነው፣ አጋኖ በማቅረብ ከእውነታ ውጭ የሆነ ማለት ነው ሀሰት የሆነ ፕሮፓጋንዳ ሲነዙ የቆዩበት ሁኔታ ነው ያለውና ጄኔራሉ እንግዲህ ያው ከነሱ በማይጠበቅ ሁኔታ ቢያንስ ቀውስ ውስጥ ገብተናል፣ ይሄ ቀውስ ደግሞ በቀላሉ ሊፈታ የሚችል አይደለም፣ ከፍተኛ አደጋ ውስጥ ነን፣ ይሄንን ለመፍታት ጥረት መደረግ አለበት፣ ወደፊት እንደውም ፍትሃዊ የሆነ ምርጫ ተካሂዶ ስልጣን ለህዝብ መሸጋገር አለበት የሚል ሁሉ ሀሳብ ያዘለ ነገር ነው የሰነዘሩት። ይሄ አዎንታዊ ሊሆን ይችላል። በእርግጥም ግን አሉታዊ በሆነ እይታ ደግሞ ምንድነው እኔ ያየሁበት የጽሁፉ ጉድለት እንደዚሁ መሰረታዊ የሆኑ ሀቆችን አድበስብሶ ነው የሚያልፈው። በአሁኑ ጊዜ ሁላችንም እንደምናውቀው የዚህ የቀውስም ሆነ በሀገሪቷ ውስጥ በአጠቃላይ ያለው ችግር፣ የፖለቲካ ችግር ዋናው መንስኤ የህወሓት እብሪተኛ የሆነ ፖሊሲ፣ ፋሽስታዊ የጭቆና ስርዓት ነው። ይሄንን መቀበል አለብን። ምንም ሊካድ የሚችል ነገር አይደለም። ኦፍ ኮርስ ደርግ ወድቋል። አስሬም ማንም ሊነግረን የሚገባ ሀቅ አይደለም። ሁሉም የሚያውቀው ነው፣ ሁሉም የሚቀበለው ነው። የደርግንም መውደቅ ደግሞ ልናበስረው ማለት ሁላችንም እንደ ድል ልንቆጥረው የምንችልበት ሁኔታ ሊኖር ይችላል። በእርግጥም ያ ራሱ የደርግ ስርዓት ጨቋኝ የነበረ ስርዓት ነው። ግን
የደርግ ስርዓት ወድቆ የተተካው ደግሞ ደርግ እንግዲህ ሁላችንም እንደምናውቀው ወታደራዊ አምባገነን መንግስት ነበር። አሁን ደግሞ ደርግን የተካው ከተተካ ጊዜ ጀምሮ ዘረኛ አምባገነናዊ ስርዓት ነው እና ለኢትዮጵያ ህዝብ ልዩነቱ ምንድነው? እንደውም ደርግ ያላድሎ ሁሉንም በኩልነት ሲጨቁን የነበረበት ሁኔታ ነበር። እንደምናውቀው ጨቋኝ ነው፣ ግን ወታደራዊ አገዛዝ ነው። ማንም የመናገር የመጻፍ መብት የለውም። ማንም የፖለቲካ ሀሳቡን በነጻነት የመግለጽ መብት ወይንም የፖለቲካ አስተሳሰብ በነጻነት የማራመድ በሀገሪቷ ውስጥ ማንም ነጻነቱ የለውም። ይሄንንም ሀሳብን የገለጸ በሙሉ ያላድሎ ቅጣት ይደርስበት የነበረ ከቅጣትም አልፎ ይገደል ይሰቃይ የነበረበት ስርዓት እንደነበር ሁላችንም የምናውቀው ሀቅ ነው። ያሁኑ ግን ዘረኛ የሆነ በኢትዮጵያ ውስጥ ከፍተኛ የሆነ ኢኮኖሚያዊና ፖለቲካዊ ወታደራዊ መዋቅሩን በሙሉ በተዛባ መልኩ ገና ከጅምሩ ጀምሮ አዛብቶ እስካሁን ድረስም እንደዚሁ እየተንገዳገደ ያለውና አሁን ደግሞ አሁን አልቻልኩትም ከፍተኛ ቀውስ እየመጣብኝ ነው የሚለው ደረጃ ላይ ሁሉ እንዲደርስ ያደረገው እንደምናውቀው እጅግ መሰረቱ የተዛባ ስርዓት በማዋቀራቸው ነውና ይሄንንም ማድበስብሰውት ነው የሚያልፉት። አመሰግናለሁ አበበ። እንዳልከው እንግዲህ ሌተናል ጀነራል ጻድቃን ገብረተንሳይ ችግር አለ የሚለውን ነገር እርሳቸውም ከእርሳቸው በፊትም ደግሞ እንደርሳቸው በዛሬ 15 ዓመት በጡረታ የተገለሉት የአየር ኃይል አዛዥ የነበሩት ጀነራል አበበ ተክለሃይማኖትም ችግር መኖሩን እያነሱ ነው። ሌተናል ጀነራል ጻድቃን እንግዲህ ከሳቸው አልፎ ደግሞ ሄዶ ተብሎ እዚህ ላይ ምናልባት የሚጠቀስ ነገር ካለ የትግራይ ህዝብ እየተገለለ ነው ወይ ደግሞ በተለያየ አካባቢ ተወሰነ ከህብረተሰቡ ጋር በቅራኔ ወይ ደግሞ ከስርዓቱ ጋር በስርዓቱ አይን የሚያዩበት ሁኔታ እንዳለ የገለጹበት ነገር አለ። እስከዛሬ ደግሞ እንዳልከው አበበ በሚካድበት ሲካድ የኖረውን ነገር በተወሰነ ደረጃ ደግሞ የትግራይ የበላይነት አለ የሚለውን ነገር እሳቸው ቀጥታ መመስከር ባይፈልጉም ህወሓት ከኢትዮጵያ ፖለቲካ ስልጣን ላይ ቢወገድ የበላይነታችንን እናጣለን የሚል ስሜት ትግራይ ውስጥ አለ ነው። የትግራይ የተለያዩ ህብረተሰብ ክፍሎች ጋር ይሄ ስሜት አለ ነው። ስለዚህ የህወሓት የበላይነት አለ የሚለውን ለሌላው ሰው አይናገሩትም እንጂ በትግራይ ኮሚኒቲ ውስጥ የሚታመን ነው የሚለውን ነገር የሚያንጸባርቅ ነገር ይመስለኛል። በእያንዳንዱ ነገር ላይ ምናልባት ልንሄድበት ከቻልን አጠቃላይ እያንዳንዱ ዝርዝር ነገር ነው፣ ብዙ ነገሮች ስለሚነሱ እንግዲህ ሲንደረደሩ ራሳቸው ጀነራል ጻድቃን ኢህአዴግ በህዝብ ተሳትፎ የጸደቀ ህገ መንግስትን ሆነ ያደረገ መሆኑን ይገልጻሉና ይሄ ህገ መንግስት እስከ መጨረሻው ድረስ በጽሁፋቸው መደምደሚያ ድረስ ወደ 25 ገጽ በቃላት ብንወስደው ከ8300 ምናምን በላይ ቃላት ያለበት ጽሁፍ ነው። እዛ ድረስ ህገ መንግስቱን ነው መጨረሻ ማሰሪያም የሚያደርጉትና የትግራይን ህዝብ ለአደጋ ቢጋለጥም የሚጠብቀው መሳሪያው የህወሓት መሳሪያ ሳይሆን ህገ መንግስቱ ነው የሚልም ነገር ያነሳሉና ለህገ መንግስቱ በጣም የተለየ እንትን አላቸው እና የህዝብ ተሳትፎ የጸደቀው ነው የሚል ነገር ስላለ ከሱ ውስጥ እንነሳ። ኤርሚያስ፣ እኔ መጀመሪያ አበበ ላይ የተወሰነ ለመጨመር በፖዚቲቭ የሚታይ ብሎ ያነሳቸው ነጥቦች ላይ የመጀመሪያው ነገር በእርግጥም ከትግራይ ተወላጆች እንደዚህ አይነት ነገር መምጣት መጀመሩን እንደ አንድ ፖዚቲቭ መውሰድ አለብን ብዬ አምናለሁ። ብዙ ጊዜ ያ ነገር አይታይም፣ በእውነታው ያ ነው እና እንደዚህ አይነት የውስጡን በኋላ የምናየው ቢሆንም ለመወያየት የሚጠቅም አስተሳሰባቸውን ለማየት የሚጠቅም ነገር ከነሱ መምጣቱ በአንድ በኩል በጥሩ መታየት አለበት ብዬ ነው የማስበው። በተለይም በስርዓት ውስጥ ከቆየ ሰው ደግሞ እንግዲህ ምንድነው የምገምተው ይሄን ጽሁፍ መሰረት አድርገው አሁን ኤግዚስትድ ያደረገው ቲፒኤልኤፍ ውስጥ የሚኖሩ ሰዎች ጽሁፍ ያወጣሉ የሚል ግምት አለኝ። ስለዚህ ለራሱ ለጻድቃን ራሱ ምን ያህል ልዩነት መኖሩን ያያል። በእርግጠኝነት ከዚህ በተቃራኒ ኢትዮጵያ አድጋ ተመንድጋለች የሚል ጽሁፍ በአንድ በቲፒኤልኤፍ የነዚህ አሁን ማዕከላዊ ኮሚቴ በላቸው ፖሊት ቢሮ በላቸው ተሰብስበው አንድ ጽሁፍ ያወጣሉ። እጹብ ድንቅ ደረጃ እንደደረስን፣ ኢትዮጵያ የአፍሪካ ነብር እንደሆነች፣ የልማትና የዲሞክራሲ ጉዟችን የአፍሪካ ተምሳሌት እንደሆነ የሚያሳይ ዴሞክራሲያችን መረን የሌለው ጫፍ በጣም
የሚያስመሰግንና ኩሩ እንደሆነ የሚያሳይ ጽሁፍ ከራሱ ከህወሓት መንጭቶ እናገኛለን። ስለዚህ ምን ያህል በህወሓትና በኢትዮጵያ ህዝብ መካከል ያለውን ልዩነት ለማሳየት ይጠቅማል ብዬ ነው ማስበው። በእርግጠኝነት ይህን ያደርጉታል ብዬ ስለማስብ ማለት ነው። ሌላው አበበም በድጋሚ ያነሳቸው መጨረሻ ላይ በማጠቃለያ ያስቀመጠው ነገር በእኔ አመለካከት ሀገራችንን ለመፍታት አስቸጋሪ የሆነ ፖለቲካ ቀውስ ልትገባ ትችላለች፣ እንደ ሀገር ለመቀጠል ያስቸግረናል የሚለው ነጥብ ጠቃሚ ይመስለኛል። በትክክል ይሄንን ገልጾታል አልገለጸውም በጽሁፍ ውስጥ ሌላ ጥያቄ ነው። ሀገራችንን ላለመቀጠል የሚያስችላት ሁኔታዎች በጽሁፉ ተገልጸዋል አልተገለጹም፣ በውይይት እንመጣበታለን። ግን አሁን ያለው ሁኔታ በተጨባጭ ይቺ ሀገር የፖለቲካ ስርዓት መዋቅር አወቃቀሯን እስካልቀየረች ድረስ ወደ መጥፎ ሁኔታ ልትገባ ትችላለች የሚለው ከማስፈራሪያ በዘለለ ወደ እውነት እየመጣ መሆኑ መመስከሩ ለእኔ ፖዘቲቭ አድርጌ ነው መወስደው። ከዛ በተረፈ ግን የተወሰኑ ነገሮችን ማንሳት እፈልጋለሁ በልዩነት ማለት ነው። የመጀመሪያው ነገር ከውስጥ እምነት የመጣ ለውጥ ነው ወይ? የጀነራል ጻድቃን ለውጥ ራስን ከመለወጥ የመጣ ነው ወይንስ ውጫዊ ሁኔታው ነው ይሄን ሰውዬ የለወጠው የሚለው መነጋገር ያስፈልጋል። ከውስጥ መለወጥና ውጫዊ ሁኔታ እየለወጠ መሄድ በጣም የተለያዩ ነገሮች ናቸው። የመጀመሪያው ጉዳይ ከውስጥ መለወጥ ከሆነ ይሄ ሰውዬ መነሳት ያለበት ከይቅርታ ነው መነሳት ያለበት። ለከዚህ ፈተም ለተፈጸሙ ጥፋቶች ኤክስኪዩዙን እንደ ግለሰብም እንደነበረበት ድርጅትም ወስዶ ነው መጀመሪያ ያለበት። ለምሳሌ የትግራይ ነፃ አውጪ ብሎ መደራጀታቸው ከድል በኋላም ቀጥሏል። እሱ በነበረበት ከ83 እስከ 93 እንኳን ብታስብ 10 ዓመት ሙሉ የትግራይ ነፃ አውጪ ነው የነበሩት። ስቲል አልተቀየረም። የ10 ዓመት ሲደመር በረሃ የነበረው የሱ እንትኖች ናቸው። ይሄ ነው ህዝብ ውስጥ አንዱም ቅሬት። እነዚህ ሰዎች እኮ ሁሌም ነፃ አውጪ ናቸው፣ የሆነ ነገር ሲፈጠር ለመውጫ መንገድ ነው የሚፈልጉት የሚባለው ለዛ ነው። ሁለተኛ ሲነሱ ጀምሮ በኋላም አነሳዋለሁ የአማራን በጠላትነት ፈርጀው ነው የተነሱት። ይሄን ጉዳይ አበበ ተክለ ሃይማኖት ቅድም እንዳልከው የተወሰነ አንስቶታል። እንደውም የሆነ ቦታ ላይ ስንደርስ ይሄ አማራ ከኛ በምን ይለያል ብለን ገበሬው ጥለውን ሄዱ ሰራዊት ውስጥ ከማለት ደርሷል። ሰሜን ሸዋ ስንደርስ አንድ አይነት አይደለን ወይ ጫማ የሌላቸው ልብስ የሌላቸው ስናይ ሄድን የሚል ያነሳል። በሶስተኛ ደረጃ ሰራዊቱን መበተናቸው ከጀነራል ጻድቃን እና አበበ ተክለ ሃይማኖት ከማንም በላይ ሰራዊቱን በመበተን ትልቅ ሚና ነው የነበራቸው። ፖለቲካዊ ሚና የነበረው ገብሩ አስራት እኮ ትክክል አይደለንም ብሎ መጽሐፉ ላይ ጽፏል። ትልቅ የፖለቲካ ፓራዳይም ስለሆነ ብዬ ነው እነዚህ ማነሳው እና ኢንተርናሊ ከይቅርታ የጀመረ ነገር የለውም። ሁለተኛው ነጥብ የአቶ ጻድቃን የጀነራል ጻድቃን ለውጥ ውጫዊ ነው ምልህ የውጭ ሁኔታ ነው የገፋው። ለ2 ዓመት የዘለቀው የኦሮሚያ አመጽ፣ የሙስሊሞቹ ትግል፣ የሶማሊያ ክልል ከመንግስት ቁጥጥር ውጪ መሆን፣ የጋምቤላ ክልል፣ አሁን እየመጣ ያለው የወልቃይት ኬዝ ኤክስተርናል ፋክተሮቹ ናቸው አይኑን እንዲገልጥ ያደረጉት። ስለዚህ ይሄም ከግምት መግባት ያለበት ይመስለኛል። ሌሎቹ ምናልባት እየጨመርኳቸው ይሄዳለሁ። ወደ ህገ መንግስቱ በኋላ ላይ እመጣለሁ። ምናልባት በዚህ ላይ ህገ መንግስቱ ያው እሳቸው እንደ ገንቢ ነገር ስላነሱት ነው። ምናልባትም ስርዓቱን የሚቃወሙ ሰዎች ሁሉ ዛሬ ትልቁ ችግር ህገ መንግስቱ እንዳልሆነ ያምናሉ። ህገ መንግስቱ አይደለም አሁን ህገ መንግስቱ ስራ ላይ አለመዋሉን የሚለው ነገር ይነሳል። ምን ገፋቸው የሚለው ነገር ምንም ይግፋቸው ከመጡ መጡ ነው የሚለው ነገር ምናልባት በአንዳንድ ወገኖች ሊነሳ ይችላል። እንዳልከው ኢትዮጵያ ውስጥ ያለው ኦሮሚያ ውስጥ የቀጠለው አመጽ፣ የቅርቡ ጎንደር ውስጥ የሆነ ያለው ከኢትዮጵያ ሙስሊሞች ጋር የገቡበት ቅራኔ፣ በተለይ ደግሞ ኦሮሚያ ውስጥ በፊት ሁሉ ነገር በጠመንጃ በታንክ እንደመጠጠዋለን የሚለው ስሜት በቀጠለው እንቅስቃሴ እንደዛ እንደማይሆን አይተውታል። መንገድ ዘግቶ ሰው ራሱን መከላከልና ማዳን እንደሚችልም ታይቷል። ጎንደር ውስጥ ደግሞ በግልጽ የታየው ነገር
ድሮ አንድ ቦታ ላይ ግጭት ሲነሳ ስንት ሰው ተገደለ የሚል ሪፖርት ነበር። አሁን ደግሞ ነገሩ ተገልብጦ በጸጥታ ኃይሎቹ ላይ የደረሰው ጉዳት የበለጠ የጨመረበት ሁኔታ አለው። ከየአቅጣጫው ነገሮች ከቁጥጥር ውጭ እየወጡ ነው። በረዥም ጊዜ ለስልጣን ላይ ለመቆየት እንደ ምክንያት ወይ ደግሞ እንደ መሳሪያ ይጠቀሙ የነበረው በሁለቱ ትልልቅ ብሔረሰቦች መካከል ይፈጠር የነበረ ቅራኔን ወይ ደግሞ ያንን ቅራኔ መፍጠርና በማባባስ ነው። እሱ ክፍተቱ እየሞላ መምጣቱም ያው አንድ የስጋት ጉዳይ የሆነ መምጣቱን ሰዎች ያነሳሉ። ሌላው በእኔ እምነት ግን ዋነኛው የስጋት ምንጭ ነው ብዬ ነው የማምነው። ሌላው የዚህ የኢትዮ ኤርትራ ጉዳይም በተለይ ሰኔ 5 ጾረና ግንባር ላይ የተደረገው ውጊያ ኢትዮጵያ ውስጥ ያለውን ፖለቲካ በመለወጥ ረገድ የራሱን ትልቅ ሚና መጫወቱን በራሱ በህወሓት ዙሪያ ከሚሉ ምንጮች ጭምር የተገኘ መረጃ አለ። ጦርነቱ ላይ አልሻባብ ሶማሊያ ውስጥ ሲያጠቃቸው መዳከም አቅም ማነስ ምልክት ተደርጎ እንዳይታይ በተደራጀ መንገድ ኤርትራ ጥቃት ሰንዝረው የሆነ ቦታ ይዘው አቅም አለን የሚል መልእክት ለማስተላለፍ ነበር ነው እንግዲህ የሞከሩት። የምላሹ ከፍተኛ ምት ነው ያረፈው። በጣም ከፍተኛ ጉዳት ደርሷል። ስለዚህ በአንድ በኩል ኤርትራን ተዘጋጅተው አጥቅተው ድንገት ወረራ ፈጽመው መሻገር አለመቻላቸው አንዱ ከዚህ በኋላ በጦርነት መቀጠል እንችላለን አንችልም የሚለውን ጥያቄ አስነስቷል ነው። በሌላ በኩል ደግሞ ጦርነቱ ቢጀመር የህዝቡ ሪአክሽን ምንድን ይሆናል የሚለውን ነገር አነበቡት በዚህ በማህበራዊ ገጽም በተለያየ መንገድም። ስለዚህ አንድ ነገር ቢከሰት ህዝቡ ከህወሓት ጋር ነው የሚቆመው ወይስ ከማን የሚለው ነገር ግልጽ ሆኖ ስለመጣ በሁሉም አቅጣጫ የስነግ ተይዘናል የሚለው ነገር ህወሓት ካምፕ ውስጥ በጣም ጎልቶ መውጣቱ በተለያየ መንገድ እየተነሳ ነው። እንግዲህ ያው ቀደም ሲል አንስተናል። ጀነራል ጻድቃን የነስም ይብዛ ፊት ለፊት መጥተው እስከዛሬ ባልተለመደ ሁኔታ ድምጻቸውን አሰምተዋል። ድምጻቸውን ሲያሰሙም ያነሷቸው ነገሮች ችግር መኖሩን ጠቅሰዋል። ችግሩ ሊፈነዳ መቃረቡንም አንስተዋል። በእርግጥ በእያንዳንዱ ነገር ላይ ለመሄድ ሰፋ ያለ ነገር ነው። ያም ሆኖ ግን መፍትሄ ፍለጋ ነው የሄዱት ወይ ለማለት ሲንደረደሩ በነበረበት ጉዳይ ላይ መሄድ እንችላለን። ለምሳሌ አለመረጋጋቱ በቀጠሉን እየገለጹ ባለመረጋጋቱ ውስጥ የውጭ ኃይሎችና ከውጭ ኃይሎች ጋር አብረው የሚሰሩ ወገኖችን ሀገር ወዳዶች ልንቋቋማቸው እንችላለን ነው። ከጻድቃን በላይ ከአበበ ተክለ ሃይማኖት በላይ ወይ ደግሞ ከህወሓት ያነሰ የሀገር ወዳድነት ስሜት ያላቸው ሰዎች ናቸው ወይ ዛሬ መሳሪያ አንስተው ከህወሓት ጋር እየተፋለሙ ያሉት? ይሄ እሱንስ ቅንነቱ ከምር የመለወጥ ፍላጎትና ምልክት የታየበት ነው የሚለው ነገር የሚነሳ ነውና ይሄን መሰረት አድርጋ በመስል እኔ በቅንነት የተነሳ ነው ብዬ መደምደም አልችልም። ይሄንን የምለው ለምንድን ነው እንግዲህ ህወሓት ከታሪኩ ጫካ ከገባበት ጊዜ ጀምሮ እስካሁን ድረስ አንደኛ ኢትዮጵያን የሚያይበት አይን የተዛባ ነው። ቅድም ኤርሚያስ እንደጠቀሰው ወደ ጫካ ሲገባ ትግራይን ከኢትዮጵያ ገንጥሎ ነጻ አውጥቶ የራሱ ሪፐብሊክ ለመስረት ጫካ የገባ ድርጅት ነው። ስልጣንም ከያዘ በኋላ አሁንም የትግራይ ነጻ አውጪ ነው። እንግዲህ ምናልባት ከራሱ ነው ነጻ የሚያወጣው ወይንስ ከማን ነው ወይንስ ከሶማሊያ ነው ወይንስ ከኤርትራ እስካሁን ድረስ የምናውቀው ነገር የለንም። ግን እነሱ ዞሮ ዞሮ ህወሓት የተደራጀው ወደዱም ጠሉም በዘር ነው። ስለዚህም ዘረኛ ባህሪው ከሁሉ በላይ ጎልቶ ይታይበታል። ዘረኛ ባህሪው ጎልቶ መታየት ብቻ ሳይሆን በተሞክሮም ራሳቸው አሁን የነበሩበት ሰራዊት ቢታይ ዋና ዋና የሆኑት ጀነራሎች ከፍተኛ የሰራዊቱ አዛዦች ከአንድ ብሔረሰብ የመጡ ናቸው። አሁን እሳቸው ይሄንንም ጉዳይ ለምሳሌ ያነሱታል። እንደው ይመስላል እንጂ ሰራዊቱ የህዝብ ነው ይላሉ። እሱ ላይ ግልጽ ማድረግ ይመስላል ብቻ ሳይሆን ምን ችግር አለው አይነት ነው። ምንድነው ምን ችግር አለው ነው? ወታደሩ አዛዦች ከአንድ አካባቢ ቢሆኑ ወታደሩ ግን ከሁሉም ነው የሚል ነገር ነው። ያ ይሄ አስገራሚ ነው፣ አስገራሚ ነው። ምክንያቱም እንደዚህ አይነት ነገሮችን ሳይ ነው እኔ እሳቸው ያቀረቡት ሀሳብ የስርዓት ለውጥ ይምጣ ሳይሆን አሁን የስርዓት ለውጥ ይምጣ አይደለም፣ ስርዓቱን ቀለም እንቀባው እንጠግነው እያፈሰሰ ነው እያሉ ነው ያሉት። እኛ ደግሞ እንግዲህ የኢትዮጵያ ህዝብ ያውን ቀውስ ላይ ነን ብለው እንዲናገሩ ያስገድዳቸው የህዝብ ብሶትና አመጽ ምክንያት አለው። ምክንያቱ በአለፉት 25 ዓመታት የደረሰበት ግፍና መከራ ነው። ይሄ ግፍና መከራ በዋናነት የደረሰበት በህወሓት ነው። ማንም ኢትዮጵያዊ እንደሚያውቀው
ማንም ሊክደው እንደማይችል ባለፉት 25 ዓመታት ውስጥ ምንም እንኳን እሳቸው አሁን እዚህ ላይ ሲናገሩ በአብዛኛው ኢህአዴግ እያሉ የሚናገሩበት ሁኔታ ነው ያለው። ኢህአዴግ የሚባል ድርጅት የለም። እውነት ለመናገር ህወሓትና ጋሻ ጃግሬዎቹ ናቸው ያሉት። ህወሓት በበላይነት፣ ሌሎቹ ደግሞ በጥቅም የተገዙ ከተለያዩ ብሔረሰብ ተውጣተው ለህወሓት በሎልነት ያደሩ እንደ አቶ ኃይለማርያም እንደ አቶ አባዱላ አይነቶቹ ሰብስበው የህዝብ ውክልና የሌላቸው የህዝብ አገልጋዮች ያልሆኑ በህዝብ ዘንድ ተቀባይነት የሌላቸውን ሰዎች አሰባስበው ነው እንግዲህ እነሱ በሀገሪቷ ውስጥ የብሔር ብሔረሰቦች እኩልነት ተከብሮ ህገ መንግስታዊ ስርዓት ተዋቅሮ እያሉ የሚነግሩን። በኢትዮጵያ ውስጥ ህገ መንግስታዊ ስርዓት የሚባል ነገር አልተዋቀረም። በመጀመሪያ ደረጃ መቼ ነው የተዋቀረው? ህገ መንግስታዊ ስርዓት የለም። አንደኛ አሁን እሳቸው መፍትሄ አድርገው የሚያቀርቡት ቅድም አንተ እንደጠቀስከው ህገ መንግስቱ መከበሩ ነው። ህገ መንግስቱ እያሉ በተደጋጋሚ የሚያነሱበት ሁኔታ አለ። ህገ መንግስት የሚባለው ነገር እኮ ወረቀቱ አይደለም። ህገ መንግስት ተግባር ነው። በእንግሊዘኛ ኮንስቲቱሽናሊዝም የህገ መንግስት ተሞክሮ በተግባር የሚገለጽ ነው። ኮንስቲቱሽን ዶክመንቱ አለ፣ ኮንስቲቱሽናሊዝም ደግሞ ተግባሩ ነው። በኢትዮጵያ ውስጥ ባለፉት አመታት እነሱ ህገ መንግስት የሚሉት ወረቀቱን ነው እንጂ ተግባሩን አይደለም። ህገ መንግስት የሚባለውን ነገር ህወሓት በጫጭቆ ጨርሶታል። አሁን እኛም እንደ ህገ መንግስት አለ ብለን አናምንም። ምክንያቱም ተሞክሮ ስለሌለ በተሞክሮው ዛሬ በየእስር ቤቱ የሚሰቃዩት ዜጎቻችን ወንድሞቻችን ከፍተኛ ሰቆቃ በህወሓት ሰዎች የጸጥታ አካላት እና አባላት ሰቆቃ እየተፈጸመበት ያለው በየአደባባዩ እየተገደለ ያለው እኮ ህገ መንግስቱ ጥበቃ ሊያደርግለት የሚገባ ዜጋ ነው። ህገ መንግስት ቢኖር እነዚህ ዜጎች በየአደባባዩ እየተገደሉ ማንም ተጠያቂ ሳይደረግ ውለን አናድርም ነበረ። ለ25 ዓመታት ህዝብን እየጨፈጨፉ እየገደሉ ህዝብን በህዝብ ላይ ሰቆቃ እየፈጠሩ አንድ ቀን ፍርድ ቤት እንኳን የቀረበ ሰው አናቅም። ህገ መንግስት ያለበት ሀገር ይሄ አይደለም። ህገ መንግስት ተሞክሮ ነው። ስለዚህ አሁን እሳቸው የሚያነሱት አለ የመንግስትን ስትራክቸር ሁሉ አንስተዋል በስፋት። አሁን እሱ ራሱ አስፈላጊ የሆነ ትንተና አይደለም። ምክንያቱም ያ ስትራክቸር በኢትዮጵያ ውስጥ የለም። የስራ አስፈጻሚው፣ የህግ ተርጓሚው፣ የህግ አውጪው አንዱን ይቆጣጠራል። ቼክ ኤንድ ባላንስ። ይሄ በትክክልም ህገ መንግስትና ዲሞክራሲያዊ ስርዓት ባለበት ሀገር ላይ ነው። እሳቸው እንግዲህ ከአነሳሳቸው ሀሳባቸው ራሱ የተዛባ ብዬ እንዳያስገድደኝ ምንድነው እኛ ድል አድርገን ደርግን አሸንፈን በህዝባዊ ተሳትፎ ህገ መንግስታዊ ስርዓትን አቋቋምን እያሉ ነው የሚነግሩን። ሲተነትኑም ደግሞ አደጋ ውስጥ የወደቀው ይሄ ያቋቋም ነው ዲሞክራሲያዊና ህገ መንግስታዊ ስርዓታችን ነው አደጋ ላይ የወደቀው ነው የሚሉት። ያ ቢሆን ኖሮማ ኢትዮጵያ እዚህ አይነት አዘቅት ውስጥ አትገባም ነበረ። ባለፉት 25 ዓመታት ውስጥ ይሄ እሳቸው የሚሉት ህገ መንግስታዊ በህዝባዊ ተሳትፎ የተዋቀረ ስርዓት ሳይሆን የህወሓት የበላይነት በህዝብ ላይ ተጭኖ ህወሓትና አሻንጉሊቶቹ በዋናነት ህወሓት ህዝቡን ከማሰቃየት አልፎ በህዝብ ላይ ከፍተኛ ሰቆቃ፣ ግድያና ወንጀል ከመፈጸም አልፎ ዛሬ ሀገሪቷን እየዘረፋት ነው የሚገኘው። የዘረፋ ተጠቃሚ የሆኑት እነማን እንደሆኑ እናውቃለን። ምናልባት እሳቸውም ተጠቃሚ ናቸው። ምክንያቱም አንድ ጄኔራል ከየት አምጥቶ ነው የቢራ ፋብሪካ ቱጃር ካፒታሊስት የሚሆነው? እነዚህ ሰዎች እኮ የካፒታሊስቱን ዓለም ሲያወግዙ የነበሩ ማርክሲስቶች ነበሩ። በአሁን ጊዜ ኢምፔሪያሊስቶች ነው የሆኑት። ኢምፔሪያሊስት እንግዲህ በኔቸሩ ድንበር ዘለል ነው። ከራሱም አልፎ ሌላ ድንበር ተሻግሮ ቀምቶ ዘርፎ የሚበላ የቅኝ አገዛዝ ሜንታሊቲ ያለው ነው። እንግዲህ ኢምፔሪያሊስት በእነሱም የቀድሞ ትንተና በአሁንም ሪያሊቲ ኢምፔሪያሊስት የሚባለው የአይነት አመለካከት ያለው ነው። እነዚህ ሰዎች ቱጃር ሆነው የሌላውን ህዝብ ብሶትና ሰቆቃ ሊያዩ የሚችሉበት አይን እስካሁን ድረስ በ25 ዓመት ውስጥ የላቸውም። አሁንም ወደፊትም በቀላሉ ይኖራቸዋል ብዬ አላምንም። ምክንያቱም የነሱ ጥቅም ተከብሯል። በአሁኑ ጊዜ እነሱ የትግራይ ህዝብ ጥላቻ እንግዲህ አሁን ያነሱት በትግራይ ህዝብ ላይ ጥላቻው ተስፋፋ ነው የሚሉት። ይሄን የፈጠረው ህወሓት ነው እንጂ ህዝቡ አይደለም። የኢትዮጵያ ህዝብ በጥላቻ የኖረ ህዝብ አይደለም። የኢትዮጵያ ህዝብ ተስማምቶ የኖረ ህዝብ ነው። መከራና ሰቆቃ በግል ሳይሆን በጋራ የተቀበለ ህዝብ ነው። በቀድሞው የፊውዳል ስርዓትም ቢሆን በደርግም ስርዓት ቢሆን አሁንም አብዛኛው ህዝብ የመከራ ተቋዳሽ ነው እንጂ ገዢ አልነበረም። ህዝብ ገዢ ሆኖ አያውቅም በኢትዮጵያ ውስጥ። እነሱ ግን ያው ታሪክን ለማዛባትም ስለሚፈልጉ አንዱ ህዝብ ገዢ ሌላው ተገዢ እንደነበረ አድርገው
የተዛባ ትንተና እየሰጡ አሁንም ኢትዮጵያን በዛ አይን የሚያዋትና በተለይ ጸረ አማራና ጸረ ኦሮሞ የሆነ አመለካከታቸው እነዚህ ሁለት ብሔረሰቦች ትላልቅ ብሔረሰቦች ናቸው። እነዚህ ብሔረሰቦች ደግሞ በኢትዮጵያ ውስጥ በፖለቲካም በኢኮኖሚም በሁሉም መንገድ ተሳታፊ የሚሆኑበት እድል ከተሰጣቸው የኛ የበላይነት ያከትማል ብለው ስለሚያምኑ ቁርሾ እየፈጠሩና ከፍተኛ የሆነ መቃቃር እየፈጠሩ ነው ይሄን ነገር ያዙትና ለማጠቃለል ያህል ምንም እንኳን ቀደም ብዬም እንዳልኩት ሐሳቡን መሰንዘራቸው ጥሩ ቢሆንም ሐሳብ በተለይ እንደዚህ አይነት ውስብስብ የሆነ የፖለቲካ ቀውስ ይፈታ ሲባል ከእውነታ ተነስተን ነው። እውነታውን ከካደን መፍትሄ ልናገኝ አንችልም። ከእውነታው ግን ተነስተን አዎ በኢትዮጵያ ውስጥ ያለው ስርዓት ዲሞክራሲ አይደለም የሚመስለው፣ ህገ መንግስት አይደለም የሚመስለው፣ ይሄ ስርዓት የሚመስለው ሳውዝ አፍሪካ ደቡብ አፍሪካ ውስጥ ያከተመው የአፓርታይድን ስርዓት ነው የሚመስለው። ይሄንን እኛ ስለፈጠረን ትንሽ ጸጸት ያስፈልገናል በሚል አይነት እውነተኛ በሆነ አመለካከትና ከሀቅ የተነሳ ሐሳብ ቢሆን በትክክልም የኢትዮጵያ ችግር ሊፈታ ይችላል የሚል እምነት አለኝ። አበበ ላይ ቆይ ተጨምር ጥያቄውን እንትን ልበልና በዛው ላይ አንድ ላይ እንትን ማለት ይቻላል። ምናልባት ጀነራል ጻድቃን ይሄን ተሲሉ ለሌላው ብቻ ሳይሆን ጽሁፉ በተለይ ደግሞ ለትግራይ ህዝብም መልእክት ያስተላልፋልና አንድ ጊዜ መሰረታቸውን ማጣት የሚፈልጉ ሰዎች አይደሉም። ለረጅም ጊዜ የሞሉት ነገር አለ ህዝቡን። ስለዚህ ህዝቡ በአንድ እነሱ የሚፈልጉት እንትን ውስጥ እንዲገባላቸው ሲጥሩ የነበሩ ሰዎች ናቸው። ስለዚህ ያ ነገር ልክ አይደለም እና በሌላ መስመርና ለማለት አንዳንድ ጊዜም ሊወስድ ይችላል። በሌላም በኩል ደግሞ በአንድ ጊዜ ከጠላቶች ጋር አበሩ የሚል ነገር የሚመጣል በሚል እንደዛ የሆነው የሚል በተወሰነ ምንድነው መውጫ ነገር ማሳየት የሚቻል ከሆነ ብሎ ማሰብ ከተቻለ ነው። በሌላው ባለሀብት ሆኑ የሚለው ነገር ምናልባት እሳቸው በተባበሩ መንግስታት ስር የደቡብ ሱዳን መንግስት አማካሪ ሆነው ረጅም ጊዜ ስለሰሩ በዛ ጊዜ ውስጥ ባገኙት ገንዘብ ቢራ ፋብሪካና ሌላ ቢዝነስ ለማቋቋም ያስችላል አያስችልም ሊያነጋግር ይችላል። ግን መሰረት አላቸው። አበበ ተክለ ሃይማኖትም እንደዚሁ ባለ ህንጻ ናቸው። ባሉ መረጃዎች ወለላ የሚባል ቦሌ መድኃኔዓለም አካባቢ ባለ 6 ፎቅ 250 ሺህ ብር የሚከራይ ህንጻ አላቸው። ያን ህንጻ የእሳቸው ነው እንግዲህ ምናልባት አስገራሚ የሚሆነው ከኢትዮጵያ መከላከያ ሰራዊት ወይም ኢህአዴግ ከሚመራው መከላከያ ሰራዊት በጡረታ ከተወገዱ በኋላ የትኛውንም ዓለም አቀፍ ድርጅትም ምንም አልሰሩም። በኋላ አዲስ አበባ ዩኒቨርሲቲ የተወሰነ ጊዜ አስተምረዋል። አዲስ አበባ ዩኒቨርሲቲ ዶክተር መረራ ባለፈው ሲናገሩ እንደሰማነው ፕሮፌሰሮቹ መጨረሻ ትልቁ ደሞዛቸው 13 ሺህ ብር ነው እና 250 ሺህ ብር የሚያወጣ ህንጻ ከየት አመጡ? 250 ሺህ ብር በወር ወራይ ኪራይ የሚያወጣ ህንጻ ባለቤት ናቸው። ስለዚህ አይጋ ፎረም ላይ አንድ ጽሁፍ ወጥቷል። በእርግጥ ምንድነው ዲሞክራሲው እየቀጨጨ ደርግነት እያበበ ነው የሚለውን ጽሁፍ መጻፋቸውን ተከትሎ አንድ ካሳ የሚባሉ ሰው አይጋ ፎረም ላይ በጻፉት ጽሁፍ ላይ በግልጽ ያስቀመጡት ነገር አለ። በኢትዮ ኤርትራ ጦርነት ወቅት በመሳሪያ ግዢ ወቅት ሳምሶናይት ይዛችሁ እንዴት ኮሚሽን ተሰበስቡ እንደነበር እናውቃለን የሚል ነገር አንስተዋልና ይሄ በተለይ በኢትዮ ኤርትራ ጦርነት ወቅት ብዙ የቲፒኤልኤፍ ጀነራሎች በኮሚሽን ብዙ ነገር ሰርተዋል የሚባል ነገር ቀደም ሲል ሲነሳ ስለነበር ደግሞ አሁን የህወሓት ሰው መናገራቸው የበለጠ ጉዳዩን እንትን ያደርገዋል። የሚያሳዝነው 70 ሺህ ወጣቶች ያለቁበት ጦርነት ነው። በዛ ጦርነት ቢዝነስ ይሰራ ከሆነ የሚያሳዝንም የሚዘገንንም ነው። ወደ ነጥቦቻችን እንመለስ። ወታደሩን በተመለከተ ምናልባት ጀነራል ጻድቃን ሌላው እንትን ያሉት ከወታደሩ በፊት ግን አበበ ላይ ትንሽ ለመጨመር ነው። ምንጊዜም በዚህ በለውጥ ሂደት ውስጥ ሁለት አይነት ለውጦች ታስተውላለ ብዙ ጊዜ። አንደኛው ቅድም ያልኩ ነው። ከውስጥ ስትለወጥ የውስጥ ችግርህን የራስህን ችግር ነው የምታየው። የምትደረድራቸውም ነገሮች የኔ ችግሮች እነዚህ ናቸው ብለህ ስትል ህዝቡ ይቀበልሃል። ያን ተመልክቶ ወይም ያ ተቃራኒ አካል የሚባለው ይቀበልሃል። ይሄ ዊዝን ቼንጅ የምንለው ማለት ነው። ለውጡ ኤክስተርናል ሲሆን ግን በደንብ መታወቅ ያለበት መፍትሄውም ከውጪ ነው የሚመጣው። 90% 80% የሚሆነው መፍትሄ የሚመጣው ከውጪ ነው። ቅድም የዘረዘርናቸው ውጫዊ ምክንያቶች ናቸው መፍትሄውንም የሚያመነጩት። ይሄ በደንብ መታወቅ አለበት። ከዛ ጋር በተያያዘ
ጻድቃን ተቀይሯል አልተቀየረም የሚለውን ሳይ እንዳልኩ ከውስጡ ተቀይሯል ወይ የውስጥ የተቀየረ ነገር ነው ወይ የጻፈው የሚለውን ነው እኔ ለማየት የፈለኩት። ለምሳሌ ትልልቆቹን ነገሮች ለታሪክ እንተዋቸው ብሎ ትቷቸዋል። መሰረታዊ ችግሮች ከኢትዮ ኤርትራ ጦርነት ጀምሮ ቅድም ካልከው ከሀብት ማፍራት ጀምሮ የህወሓት ለሁለት መሰንጠቅ ለታሪክ እንተወው ይላል። የህወሓት ለሁለት መሰንጠቅ እኮ ትልቁ ነገር የትግራይ የበላይነት እኔ ነኝ የማረጋግጠው አንተ ነህ የምታረጋግጠው በሚል እኮ የመጣ ሽኩቻ ነው። አይ እነከሌ ደማቸው እንደዚህ አይነት ሚክስ ስለሆነ የትግራይን የበላይነት አያረጋግጡም፣ አይ እነከሌ ንጹህ ትግራዮች ስለሆኑ የትግራይ የበላይነት ያረጋግጣሉ የሚል ሽኩቻ ነው ሜንሊ የነበረው። ወደ ትግራይ ካድሬም ሲሄዱ ወደ ትግራይ ህዝብም ሲሄዱ እነሱ የበለጠ ትግራይ አይደሉም እኛ የበለጠ ትግራይ ነን በሚል ስሌት ነው። እኛ የበለጠ የትግራይን የበላይነት እናረጋግጥላችኋለን እና እነሱ እነከሌ አያረጋግጡም ነው የሱ ጽሁፍ ይሄ ነው። እኛ ከወጣን በኋላ አልተረጋገጠላችሁም ነው ከትግራይም ጋር ተያይዞ የሚነሳው ነገር። ስለዚህ የውስጥ ለውጥ አይደለም። ሁለተኛ የውስጥ ለውጥ አይደለም ምልህ አንተ ያነሳኸው ነጥብ ነው። የውስጥ ለውጥ የሚፈልግ ሰው ችግሩን ሌላ ላይ አይደፈድፍም። ጻድቃን መጥቶ ያለው ምንድነው? ሀገራችን ቀውስ ልትገባ ነው። ቀውስ የምትገባው ግን በሁለት ኃይሎች ቀውሱን የሚያባብሱት። አንደኛው የውጭ ኃይል ብሎ በጣም ሰርፕራይዚንግሊ ኤርትራ ሚል አልጻፈም። የሚገባኝ ግን ኤርትራ ነው። ግን አንድም ቃል ኤርትራ የለውም የውጭ ኃይሎች ነው የሚለው። ከዛ ደግሞ የውጭ ኃይሉን ለማገልገል በመወሰን የሚንቀሳቀሱ የሀገራችን ኃይሎች ይላል ደግሞ ሁለተኛ የቀውሱ መሰረታዊ ምክንያቶች። ይሄን ወስደ ነው እንደ ለውጥ የምትለው? እንደሚገባኝ ከኤርትራ ነው ብዬ ነው የማስበው። አይደለውም ካለ መልስ መስጠት ይችላል። ኤርትራ ውስጥ ያሉ ኃይሎች ደግሞ ከነሱ በላይ ሀገር ወዳድ ለመሆን ማሰብ በራሱ የሚገርም ነው። ጻድቃን ከብርሃኑ ነጋ በላይ የጻድቃን ልጆች ከነ ሜሮን አለማየሁ በላይ ከነ ተስፋውን አለሙ በላይ ኢትዮጵያውያን ሆኖ ኢትዮጵያን የሚወዱ ሆኖ ሲገኙ በራሱ አስቂኝ ነው። ስለዚህ የምትለወጥ ከሆነ ውጪ የወሰድናቸው ከውጪ ኃይሎች ጋር ኤርትራም ትሁን ከሷ ጋር ያሉት ኃይሎች በምን ተገፋፍተው ነው ወደዛ የገቡት የሚለውንም ነጥብ ማንሳት ነበረበት። ይሄ በደንብ ምናልባት ሐሳብን ብንለዋወጥበት ጥሩ ይመስለኛል። ሶስተኛው ቅጥፈት ነው። ይሄ በግልጽ መነጋገር ያለብን ነገር ስለሚመስለኝ ማለት ነው። ወል ቅድም ያነሳው ይሄ ህገ መንግስት፣ የህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ምናምን የሚለውን ቃል ጃርገንስ ያስቀመጠው ብዙ ጊዜ ህወሓቶች እውቀት ይጎላቸዋል አያውቁም የሚባል ነገር ስላለ አይ እናውቃለን የሚለውን ነገር ለማምጣት እንደ ቅርቃር ያስገባው ነገር ይመስለኛል። እንደታኩ ከዛ ከማወቅ ተነስቼ ነው የዘረዘርኩት የሚል ትርጉም ለመስጠት። ቅጥፈቶቹን እንያቸው። ገጽ 7 ላይ እኔ በያስኩት ምን ይላል? ኢህአዴግ በመራው የትጥቅ ትግልና ከዚያም በኋላ በነበሩት ጥቂት ዓመታት መሰረታዊ ባህሪያችን ህዝባዊና ዲሞክራሲያዊ ነበር ይላል። እንግዲህ ታይ ጦርነቱም ካለቀ በኋላና ጦርነቱ ካለቀም በኋላ በነበሩት ምናልባት እሱም እስከነበረ ሊሆን ይችላል ወይ ይሄ ኦነግም የጣስ ካለው ሊሆን ይችላል። ግን መሰረታዊ ባህሪያችን ህዝባዊ፣ መሰረታዊ ባህሪያችን ዲሞክራሲያዊ ነው የሚለው እሱ በነበረ ሰዓት ያሉትን ነገሮች እናንሳቸው። 1 2 3 ብለን ፋብሪካ እየነቀሉ መውሰድ ህዝባዊ ነው? ጄኔሬተር እየነቀሉ መውሰድ ህዝባዊ ነው? የዳቦ መጋገሪያ በአንድ ጊዜ 60,000 ዳቦ የሚያመርት የዳቦ መጋገሪያ ከአዲስ አበባ 3 ቦታዎች ላይ ነቅለህ ወደ ትግራይ መውሰድ ህዝባዊ ነው? ይሄንን ነው መነጋገር መቻል ያለብን። ሰራተኛ በገፍ ማባረር ህዝባዊ ነው? ከአቃቂ ጨርቃ ጨርቅ ስንት ሰው ነው በአንድ ጊዜ 5,000 ሰው አይደል የተባረረው? አቃቂ ጨርቃ 5,000 ሰው ሲያባረር እኮ አልመዳ ጨርቃ ጨርቅ እየተገነባ ነበር። ይሄ ነው ህዝባዊ ባህሪው የምንለው። በቢሊዮን የሚቆጠር ገንዘብ ከንግድ ባንክ ወስደህ እንዳይመለስ አድርገህ ስታስቀምጥ ህዝባዊ ነህ ማለት ነው። የሌለ ፋብሪካ ለመገንባት የንግድ ባንክ ነው ወስደው
የገነቧቸው ግንባታዎች ከዛም በኋላም ራይት ኦፍ ነው ያደረጓቸው። ይሄ ነው ህዝባዊ ባህሪ። ሊደራደሩ የመጡ በረሃ ላይ የራሳቸውን ወንድሞች ድርድር አስቀምጠው ማታ ጠብቀው ክብ ሰርተው መረሸን ነው ህዝባዊ። እርስ በራሳቸው ማለት ነው አንድ አይነት ሰዎች ማለት ነው። የኦነግ እናንተ እዚህ ካምፕ እኛ እዚህ ካምፕ እንግባ ተብሎ ስምምነት የተደረሰው ከኦነግ ጋር የምርጫው ጊዜ ታስታውሳለህ። ኦነግ 15000 እና 20000 ሰራዊቱን አንድ ካምፕ ካስገባ በኋላ በሌሊት መተ 20 እና 15000 ሰራዊት መጨፍጨፍ ህዝባዊ ነው። ስለዚህ እሱ በነበረ ሰዓት የፈጸማቸው ጸረ ዴሞክራሲያዊ ተግባሮችን 1 2 3 ብሎ ነው ማስቀመጥ ያለበት እንጂ ለታሪክ ይተው የምትልበት ነገር መምጣት የለበትም። አማራ ጠላትህ ነው ቅድም በጣም ሲሪየስ ኢሹ ነው። ቅድም በኋላ ላይ እናየዋለን። በመፍትሄ ላይ ሲያነሳ 3 ነገሮች ነው የሚያስቀምጠው። ከኦነግ ነው የሚጀምረው። ከኦነግ ከመጀመሩ በፊት ግን መጀመሪያም ከበረሃ ሲነሱ ጠላትና ጨቋኝና ተጨቋኝ ብለን መጀመራችን ብሎ ማንሳት ነበረበት የሚነሳ ከሆነ ማለት ነው። ሶ እንደዚህ አይነት ነገሮች ዴሞክራሲያዊ ባህሪ ሊኖር አይችልም። መጨረሻ ላይ ማንሳት የምፈልገው ዛሬም የጽሁፉን ጠቅልለ ብታየው አብዮታዊ ዲሞክራሲ ነኝ ነው የሚለው። በአጠቃላይ እንዴ አብዮታዊ ዲሞክራሲ እኮ ማለት ሌላ ማለት አይደለም። በራሳቸው ሰነድ አብዮታዊ ዲሞክራሲ ማለት ወገንተኛ ማለት ነው። አንድ ለሆነ ኃይል የምትወግን ማለት ነው በሌላ አነጋገር። እና እኔ ሊበራል አይደለሁም ይላል። ኒዮ ሊበራልም አይደለሁም አብዮታዊ ዲሞክራት ነኝ። ሰራዊቱ ራሱ ህገ መንግስቱ ራሱ የተረቀቀው በአብዮታዊ ዲሞክራሲ አስተሳሰብ ነው ይላል። which is correct እያለ ነው ደግሞ እየነገረን ያለው። ስለዚህ የቅጥፈት መኖራቸውን በደንብ ማየት ያለብን ይመስለኛል። የትግራዮቹን ለብቻ ነጥለን ብንወያይበት ጥሩ ስለመሰለኝ ነው። ክቡራን ተመልካቾቻችን ከጥቂት ደቂቃዎች በኋላ እንመለሳለን። የኢትዮጵያ ሳተላይት ቴሌቪዥንን በwww.ethsat.com እንዲሁም በyoutube.com/ESA ቴሌቪዥን በፌስቡክ.com ESATTV እንዲሁም በIPTV በስማርትፎን በአጭር ሞገድ ሬዲዮና በሳተላይት ያገኙናል። አሁንም ከኢሳት ጋር ይሁኑ። ይህ የኢትዮጵያ ሳተላይት ቴሌቪዥን ነው። ሰልፍ የጀግና ነው፣ ድል የእግዚአብሔር። አገሬ የተበታተነ ልጆችሽ አንድ ሆነናል ዛሬ የተበታተነ ልጆችሽ አንድ ሆነናል ዛሬ ወጣት አርበኛ ጀግኖችሽ የደም እንባሽን ለብሶ ልዩነታቸውን አስወግደው ተባብረው አንድነት ተነሱ ልዩነታቸውን አስወግደው ተባብረው አንድነት
መቼ ቆመ ተቀጣጠለ እንጂ እየተፋፋመ ሕዝብሽ ተባበረ አንቺን አስቀደመ ድር ሲያብር ነው የሚጠነክረው አንበሳን የሚያስረው ድር ሲያብር ነው የሚጠነክረው አንበሳን የሚያስረው ለእኛ ከኛ ሌላ ለእኛ ከኛ ሌላ ማን ሊመጣ ሌላ ለእኛ ከኛ ሌላ ለእኛ ከኛ ሌላ ማን ሊመጣ ሌላ ዘረኝነት ይብቃ 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 ውሸታችሁ ይብቃ 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 መጠላለፍ ይብቃ 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 አገር መሸጥ ይብቃ 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 የግብፅ ጽዋው ሞላና ፈሰሰ ቀናቸው ደረሰ የዘረኞች የጎጠኞች ድልድዩ ይፈርሳል ይደረመሳል 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 ታለ አገሬ የተበታተነው ልጆችሽ አንድ ሆነናል ዛሬ የተበታተነው ልጆችሽ አንድ ሆነናል ዛሬ ወጣት አርበኛ ጀግኖችሽ የደም እንባሽን ለብሶ ልዩነታቸውን አስወግደው ተባብረው አንድነት ተነሱ ልዩነታቸውን አስወግደው ተባብረው አንድነት ተነሱ እንደ አባቶቻችን እንደ እናቶቻችን መተኪያ ለሌላት ለእናት አገራችን እኛም በተራችን ይፈሳል ደማችን ብለው ተነሱ ልጆችሽ በጣም ደስ ይበለሽ ብለው ተነሱ ልጆችሽ በጣም ደስ ይበለሽ ብለው ዘመቱ ጀግኖችሽ ደስ ይበለሽ ብለው ዘመቱ ጀግኖችሽ ደስ ይበለሽ መታሰሩ ይብቃ 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 መደብደቡ ይብቃ 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 መገደሉ ይብቃ 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 መሰደዱ ይብቃ 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 የማይጨው አድዋ ድል ይደገማል ዛሬም አይዞሽ እናት ዓለም ዘር ሃይማኖት ጎሳ ዘር ሃይማኖት ጎሳ ክልሉ ይቀራ ኬላው ይሰበራል 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 ኬላው ይሰበራል
ኤርሚያስ እንዳልከው እያንዳንዱ ጽሁፉ ሰፊ ነው። እውነት ለመናገር በእያንዳንዱ ገጽ ላይ ራሱን የቻለ ሰፋ ያለ ውይይት ማድረግ ያስችላል። ግን በአንድ ጊዜ ደግሞ ሁሉንም የግድ መነካካትም ስላለብን ነው ብዙ ነገር የምንለው። ምናልባት እሳቸው ጀነራል ጻድቃን እንግዲህ አንድ ሰው ታግለው መጥተዋል፣ ትክክል ነው በሚል ብዙ ሰው አሰልፈዋል፣ አዲስ አበባ ደርሰዋል። ስለዚህ የመጣንበት ነገር ልክ አይደለም ብሎ ያንን እንዲያፈርሱ አሁን መጠበቅ ያለብን አይመስለኝም። በተወሰነ ደረጃ ትክክል ነን፣ ልማት አምጥተናል የሚል ነገር ደጋግመው ይናገራሉ። ልማት መጥቷል አልመጣም አይኑን ለገለጸ ሰው በደንብ የሚታይ ነገር ነው። ምናልባት ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን መምጣቱ ኢትዮጵያን ጎዳት ጠቀማት? ኢትዮጵያ ሲመጡ ቤተ መንግስት ውስጥ እነማን ነበሩ? ዛሬ ቤተ መንግስት ውስጥ እነማን ገቡ? ህብረ ብሔር የሆነ ቤተ መንግስት ነበር በምንም ጥያቄ። ይህንን መቼም የሩቅ ጊዜ ታሪክ አለ። የዛሬ 25 ዓመት ታሪክ ነው። ቤተ መንግስት ውስጥ የነበሩት ህብረ ብሔር የሆነ መንግስት ነበር። ወታደራዊ መንግስት ነው። ወታደራዊ መንግስት አበባ ያለው ነገር ሲገድልም ሲገነባም የማይለይ ማለት ነው። እና ህብረ ብሔር ነበሩ ሰዎቹ። ያንን መተ እንዳለ ከአንድ አካባቢ ቤተ መንግስቱን ተቆጣጥረ ከዛም ባሻገር ዓለም በደረሰበት ሁኔታ ውስጥ በተለያየ መንገድ ኢትዮጵያ ውስጥ ሀብት እየፈሰሰ የሀብት በተወሰነ ደረጃ ህብረተሰቡ ማገልገል ሲገባው ግለሰቦችና የተወሰነ አካባቢን እያለማ ባለበት ሁኔታ ውስጥ ስለ ህዝባዊነትና ዲሞክራሲያዊነት ማንሳቱ ምናልባት አንዳንዴ ምንድነው በአንድ ጊዜ ብዙ ነገር ተሻግረው እንዲመጡ መጠበቅ ያለብን ላይኖርብን ይችላል። ከሌሎቹ ሰዎች በተለይ እኚህ ሰው ቢያንስ ስርዓቱን አገልግለዋል። ከስርዓቱ ውጭ የሆኑ ሰዎች ሁሉ እኮ ድምጻቸውን አጥፍተዋል። ምንም ይሁን ምን ዛሬ ጀነራል ጻድቃን የትግራይን ህዝብ ሌላውን ኢትዮጵያ ለመታደግ አይደለም እሱን በሁለት ደረጃ ማየት ይቻላል። ግን የትግራይን ህዝብ ለመታደግ መጥተዋል። የትግራይን ህዝብ ለመታደግ የመጡበት መንገድ ግን የሁሉንም ኢትዮጵያዊ ድጋፍ እንዲያገኝና እነዚህ ሰዎች ተሳስተው ከሆነ ከስህተታቸው ታርመው ሁላችንም ከመከራ የምንፈታበት ሁኔታ እያመቻች ነው ብለን ተስፋ እንድናደርግ ወደዛ ቢሄዱ ጥሩ ነበር። ግን ምናልባት ለዛ ላይ እሳቸው ህዝባዊነትና ዲሞክራሲያዊነቱ አቆለቆለ ወይ ደግሞ ኢህአዴግ ከመጣ በኋላ ህዝባዊም ዲሞክራሲያዊም ነበር ያን ነገር ወደ ኋላ የመለሰብን ወይ ደግሞ እንድንሸራተት ምክንያት የሆኑ ብለው ሶስት ነገሮች አንስተዋል። የኦነግ ከሽግግር መንግስቱ መውጣት ይላሉ። በቁጥር አንድ የሚያነሱት ኦነግ ከሽግግር መንግስቱ የወጣበት አንደኛ ብለው ሲያስቀምጡ ኦነግ የራሱ ችግር አለበት፣ ግን በወቅቱ የኦሮሞን ህዝብ ስሜትና ፍላጎት የሚያንጸባርቅ ድርጅት ነበር። እሱ ሂደት ውስጥ ቢቆይ ኖሮ ሁኔታዎች ወደ ኋላ አይመለሱም በአንደኛነት ያነሱታል። ሁለተኛ በህወሓት ውስጥ የተፈጠረውን ክፍፍል ነው። ያ በህወሓት ውስጥ የተፈጠረው ክፍፍል በስርዓቱ ውስጥ ትልቅ ሚና የነበራቸው በአመራር ደረጃም የነበሩ ሰዎች ህገ ወጥ በሆነ መንገድ ጸጥታ ኃይሎችን ጭምር አንደኛው ቡድን ተጠቅሞ ከሂደቱ እንዲወጡ አደረጋቸው። በዚህም የተነሳ እነሱ ከወጡ በኋላ ፓርቲው ሙሉ በሙሉ ተጠቃሎ ወደ አንድ ሰው ቁጥጥር ውስጥ ገባ። ስለዚህ ዲሞክራሲው ወደ ኋላ እንዲቀለበስ አስተዋጽኦ አደረገ ይላሉ። 97ን በሶስተኛ ደረጃ ያነሳሉ። 97 ላይ ምናልባት እዛ ላይ 97 ላይ ሙሉ በሙሉ ኃላፊነቱን የሚጭኑት ቅንጅት ላይ ነው። ፓርላማ አለመግባታቸው በትግራይ ህዝብ ላይ ዘረኛ ቅስቀሳ ማድረጋቸው የሚል ነገር አንስተዋል። እና እስቲ ከዚህ እንትን በልና በጣም መሰረታዊ ነገር እዚህ ጋር ይመስላል። ልክ ነው። እነዚህ ሶስት ጉዳዮችን አንስተዋል። ከኦኤልኤፍ ጋር የነበረው ግንኙነት እንግዲህ እንደሚታወቀው ነው። እነሱ ይሄ የህወሓት ባህሪ ነው። ህወሓት ከሃዲ ነው በኔቸሩ። ስለዚህ ከኦኤልኤፍ ጋር የነበረው ችግር አፈታት ከዚሁ ከክህደቱ እና እነሱ ደግሞ በለመዱት አይነት ሁኔታ ሰዎችን የራሳቸው የሆኑ ሰዎችን አስተኝተው የሚገሉ ሰዎች ከኦነግ ጋር በጋራ ተቀባይነት ሊኖረው የሚችለው መፍትሄ ይዘው የፖለቲካ ችግሩን ለመፍታት ሊሞክሩ ይችሉ ነበር ብሎ ማሰብ የዋህነት ነው። ኦነግን በጊዜው ሊጠቀሙበት ፈልገው ነበረ፣ ተጠቅመውበታል። ኦነግ ደግሞ በጊዜው ሁኔታዎች እንደማያዋጡ ሲገነዘብ ጥያቄዎች ማብዛቱ ነው እንግዲህ ለመመታትም ለመገለልም ከሽግግሩ መንግስትም እንዲወጣ የተደረገበት ማለት ነው። እንግዲህ የኦነግ ሚና በሽግግር መንግስቱ ከፍተኛ ነበር። እንደሚታወቀው አንደኛ የሽግግር መንግስቱ ገና ከጅምሩ መፍትሄ ለማፈላለግ አልነበረም አላማው። ህወሓቶች የራሳቸውን የበላይነት አጭበርብረውና አታለው ምንም ፖለቲካ ፓርቲ እንኳን በህይወታቸው መርተው የማያውቁ ሰዎች ሁሉ አዳዲስ የፖለቲካ ፓርቲ እንደ ዳቦ እየጋገሩ ከነሱ ጋር እንዲሰለፉ ያደርጉበት ሁኔታ እንደነበር ታስታውሳለህ። ይሄ እንግዲህ የቆዩትን ሁሉ አግለው ማለት ነው።
የቆዩትና በኢትዮጵያ ታሪክ ውስጥ ሚና ሊኖራቸው የሚችላቸውን ድርጅቶች ሁሉ አግለው ቶታሊ በዘር ላይ የተመሰረተ አወቃቀር የነሱን የበላይነት የሚያረጋግጥ ማለት ነው ሲመሰርቱ ኦነግን ሊጠቀሙበት ፈልገው ነበር። ኦነግ መጨረሻ ላይ ሁኔታዎች እንደማያዋጡት ሲገነዘብ ያው ኦነግ የተመታበት ሁኔታ ነው ያለው። ስለዚህ ይሄ የኦነግ ችግር አልነበረም፣ አሁንም የህወሓት ችግር ነው። ህወሓት ከሃዲ ድርጅት ነው። ህወሓት የካደው በእርግጥም የኢትዮጵያን ህዝብ ብቻ አይደለም። ህወሓት በታሪኩ የራሱን የትግራይን ህዝብ የካደ ድርጅት ነው። ይሄንን ሪሊ እኔ ላሰምርበት የሚገባው ነገር ነው። እኔ አንደኛ ህወሓትን የትግራይ ህዝብ ተወካይ አድርጌ አላየው። እንደውም የትግራይን ህዝብ እንደ ርስት የያዘ ህወሓት ነው። እንደ ርስቱ ይዞ እያስፈራራ እኔ ከሌለው ጠፋላችሁ እያለ ህዝቡን ጨምድዶ ርስቱ ያረገ ድርጅት ነው። ፋሽስታዊ የሆነ ድርጅት ነው። የትግራይ ህዝብ ራሱ ሌላውም ኢትዮጵያዊ ሊገነዘብ የሚገባው ኦፍ ኮርስ እድገት አመጣንልህ ምንም ቢባልና በእርግጥም ደግሞ የዚህ ስርዓት መሰረት እንዲሆን ቢደረግም አሁንም አብዛኛው ተጨቁኖ እንደሚኖር መዘንጋት አያስፈልገንም። ስለዚህ ይሄ ከሃዲነቱ ነው አሁንም ህወሓትን አምኖ ማንም ለፖለቲካ ድርጅት ከህወሓት ጋር ቢቀመጥ ሊያጋጥመው የሚችል ነገር ምን እንደሆነ በተደጋጋሚ የምንገነዘበው ጉዳይ ነው። ስለዚህ ከኦነግ ጋር የነበረው ችግር አፈታት ከዛ ከከሃዲነቱ የመነጨ ነው። በሁለተኛነት ያነሱት ትልቅ ችግር አድርገው በቅንጅት ጊዜ የነበረውን የምርጫ 97 ነው። በምርጫ 97 የዘረኝነት ቅስቀሳ አልነበረም ችግሩ የሆነው ለህወሓት የህዝብ መነቃቃት ለመጀመሪያ ጊዜ እነሱ ባልጠበቁት ሁኔታ መምጣቱ ነው እንደውም እንጂ በትግራይ ህዝብ ላይ ያን ያህል እነሱ እንደሚሉት አይነት ቅስቀሳ የለም። ዘረኝነት እንግዲህ ከተነሳ እንደው እውነትና ነገር ከተባለ ከህወሓት የከፋ ዘረኛ በኢትዮጵያ ታሪክ ውስጥ ታይቶም ተሰምቶም አይታወቅም በምንም አይነት ሁኔታ። እንደው የጥንት ዘመን ሰዎች እንኳን በድንጋይ ዘመን የነበሩት ሰዎች እንኳን እንደ ህወሓት እንደ ዛሬው ህወሓት በአንደኛው ክፍለ ዘመን እንደሚኖረው ህወሓት ዘረኛ አልነበሩ። የጥንት ዘመን ሰዎች እንኳን ፈርሃ እግዚአብሔር የነበራቸው ሰዎች ናቸው። እነ ሚኒሊክ እንኳን እንግዲህ በወቅቱ ፊውዳል የነበሩት በዛ ዘመን እንግዲህ ኋላ ቀር አስተሳሰብ የነበረበት ዘመን ነው። ፊውዳሊዝም ነው፣ ጨለማ አስተሳሰብ ነው። የነዛ ዘመን ሰዎች እንኳን ከሌላው ጋር ስልጣን ሲመሰርቱ በድርድር በተለያየ ሌሎችንም በማካተት ዝም ብሎ በጦርነት ብቻ አልነበረም። አሁን እንደሚባለው በጦርነት ብቻ አልነበረም። በድርድርም ብዙ ከነሱ ከሚኒሊክ ጋር አብሮ እንዲሰለፍ የተደረገው እና ከሚኒሊክ ጋርም በሽርክ አገር ሲያስተዳድር የነበረው የተለያየ ብሔረሰብ ምሳሌ ነው። በዛ ዘመን እንኳን እነዚህ ኋላ ቀር የሚባሉት ሰዎች ያልተማሩት ፊደል ያልቆጠሩት ሰዎች እንኳን ይገባቸው ነበር ሌላውን ህዝብ መቀበል፣ አኮሞዴት ማድረግ፣ መደራደር፣ ሰጥቶ መቀበል ይገባቸው ነበር። የአንደኛው ክፍለ ዘመን ህወሓት ግን ሁሉ ጊዜ ካልኩሌት የሚያደርገው ሌላውን ቀምቶ የራሱን የበላይነት ማስረጽ እና ደግሞ ከህወሓት ጋርም ደግሞ ልትሰራ የምትፈልግ ሰው ከሆንክ ህወሓት በባትሪ ፈልጎ የሚሰበስባቸው ሰዎች የሱን የበላይነት የሚቀበሉትን ነው። የሱን የበላይነት የማይቀበል የህወሓትን የበላይነት ያልተቀበለ ኢትዮጵያዊ ዛሬ የት ነው ያለው? ዛሬ የህወሓትን የበላይነት የዚህ ዘረኛና ፋሽስታዊ ድርጅት የበላይነት ያልተቀበለ ሰው ወይ ስደተኛ ነው፣ ወይ እስር ቤት ነው ያለው፣ ወይ ተገሏል። አብዛኛው የገጠመው ይሄ ነው። ዛሬ ኢትዮጵያን ሊመሩ የሚችሉ ሰዎች ሁሉ ያሉት የት ነው? ኢትዮጵያ እንግዲህ እንደ ኢትዮጵያ የሚያው ማለት ነው፣ በዘር ምናምን ሳይሆን ኢትዮጵያን እንደ ሀገር ጭቁኑን ህዝብ በአጠቃላይ ለመታደግ የሚፈልጉት ይሄንን የተራበ ከፍተኛ የሆነ ችግር የገጠመውን ህዝብ ጭቆና ከፍተኛ የሆነ ፋሽስታዊ ግፍና በደል የገጠመውን ህዝብ ለመታደግ የሚፈልጉ ለሀገራችን ትልቅ አስተዋጽኦ ማድረግ የሚችሉ ህብረተሰባችንን ሀገሪቷን በኢኮኖሚም በፖለቲካም በሁሉም መስክ ሊቀይሩ የሚችሉት ብሩህ አእምሮ ያላቸው ኢትዮጵያውያን ሁሉ ዛሬ የት ነው ያሉት? አሸባሪዎች አይደሉም እንዴ? በህወሓት እየታኮ እነዚህ ሁሉ አሸባሪዎች ናቸው። በስደትም ያሉት አሸባሪዎች ናቸው። አገር ቤት ውስጥም ያሉት እነ እስክንድርን የመሰለ እስክንድርን እንግዲህ አንተም ታውቀዋለህ፣ እኔም አውቀዋለሁ። እኔ ለህዝብና ለሀገር ያለው ፍቅር ለምሳሌ እስክንድርን እንደው አንድ ምሳሌ አድርገን እናንሳው ማለት ነው እንጂ ሁሉም የታሰሩት ሁሉ በጣም ብሩህ አእምሮ ያላቸው ለሀገርና ለህዝብ የሚቆረቆሩ እውነተኛ የሆነ ፍቅር ያላቸው ሰዎች ሁሉ ዛሬ አሸባሪዎች ተብለው በህወሓት ኢፍትሃዊ የሆነ ህግ እንግዲህ ህገ መንግስት የሚባለውን ነገር ሁሉ በዚህ ሽረው በጣም አሳዛኝ በሆነ ሁኔታ አገሪቷን መቀመቅ የከተቱበት ሁኔታ ነው ያለው። ስለዚህ የምርጫ 97 በኋላ የነበረውን ሁኔታ እና ችግር
በሌሎች ላይ በነ ቅንጅት ላይ ራሱ መላከክ በእውነት ለመናገር ትክክለኛም የሆነ ነገር አይደለም። ደግሞም በእውነት የሰውየውንም እይታ ትንሽ ትዝብት ውስጥ የሚጥል ነው። ሶስተኛ እንግዲህ ያነሱት ነገር የህወሓት ክፍፍል ነው። የህወሓት ክፍፍልንም በተመለከተ እንግዲህ እሳቸው የሚዘረዝሩት ነገር አለ። በዛ ወቅት እነሱ ሀቅን ይዘው ነው ጥያቄዎች በማንሳታቸው በመታገላቸው ምክንያት ተገለው የደረሰባቸው እንዲህ እያሉ ነው የሚሄዱት። ያም ሆነ ግን የህወሓት ክፍፍል የኛ የሀገር ጉዳይ አይደለም። ይሄ እዚህ የዘረኛ ድርጅት መከፋፈል እሱም ደግሞ ቅድም እንደተጠቀሰው ማን ነው የበላይ ሆኖ ትግራይንም ሌላውንም የኢትዮጵያ ህዝብ ጨምድዶ ሊይዝ የሚችል ማን ነው የበለጠ ተቆርቋሪ የሆነው ለትግራይም ህዝብ ይሁን ወይንም ደግሞ ለዚህ ስርዓት ተቆርቋሪ የሆነው ለጨቋኙ ስርዓት ተቆርቋኝ የሆነው ማን ነው ከሚል የስልጣን ሽኩቻ ነው እንጂ የኢትዮጵያ ጉዳይ አይደለም። ያ ደግሞ በተለይ ይሄ የህወሓት ክፍፍል የኛ ጉዳይ አይደለም። እውነት ለመናገር የኢትዮጵያ ጉዳይ አይደለም። የህወሓት የግል ጉዳይ ነው። ህወሓት እንግዲህ ሌላውን ኢትዮጵያዊ ሁሉ አግሎ የራሱ የሆነ ዘረኛ ድርጅት የገነባ ስለሆነ እኔ የህወሓት ክፍፍል እኔ ምን ነው ኦፍ ኮርስ እነሱ በስልጣን ላይ ስላሉና ሀገሪቷንም እንደፈለጉ እየዘወሩ ያለበት ሁኔታ ስላለ እነሱ እያደረሱ ያለው ጭቆና፣ መከራ፣ ፍዳ ሁሉ ይደርሰናል። ግን ፖዚቲቭ በሆነ መልኩ ግን ህወሓት የሚባለው ድርጅት እሳቸው እንዳሉት ሊቀጥል በሚገባበት መንገድ ቢቀጥልም ያንኑ ዘረኛ የሆነ ስርዓት የበለጠ እንደው ማረጋግቶ መቀጠል የሚችልበት ሁኔታ ከመፍጠር ባሻገር ለኢትዮጵያ ህዝብ ምኑ ነው። ስለዚህ የህወሓት ጉዳይ የኢትዮጵያ ጉዳይ አይደለም። አሁንም እነሱ ራሳቸውን ያደራጁት በዘር ስለሆነ እነሱ ገና ሲጀምሩ ጀምሮ እንኳን አይደለም እንደ ህወሓት አይነት በዘር የተቆራኘ ዘረኛን ድርጅት ይቅርና ገና ሲጀምሩ የአክሱም ታሪክ ለደቡብ ምኑ ነው እያሉ የሚሰብኩ ሰዎች የነበሩ ነው። ለማግለል ስለፈለጉ ነው እንጂ የአክሱም ታሪክ የኛ ታሪክ ነው፣ የኢትዮጵያ ታሪክ ነው። የአክሱም ማለት ስልጣኔ ሁሉንም ኢትዮጵያዊ ይመለከተዋል። ምክንያቱም ኢትዮጵያ በአሁኑ ጊዜ አገራችን ነች። አክሱም ላይ የሚሆነው የነበረው ስልጣኔ ሌላውን ኢትዮጵያዊ ሁሉ ይመለከተዋል። የነበረው አገዛዝ የነበረው ስርዓት ሁሉ በወቅቱ እንትን ነው፣ እርሾ ነው አይደለም ለኢትዮጵያ። እርሾ የሆነው ነገር እንዴት ነው የዛሬውን ሰው የማይመለከተው? እና እንደዚህ አይነት ዘረኛና ጠባብ የሆነ አመለካከታቸው ማስተጋባት ካልሆነ በስተቀር የዛ ክፍፍል የኢትዮጵያ ህዝብ ቀውስ አልነበረም። ኦፍ ኮርስ በእነሱ ውስጥ ያለው መከፋፈል እንደውም የሚያዳክማቸው ከሆነ ለሌላው አዎንታዊ የሆነ ነገር ነው እንጂ እሳቸው እንደሚያቀርቡት እንደው ለሀገሪቷ ታላቅ ቀውስ ፈጠረ፣ እኛ መገላችን አንዱ ትልቅ ችግር ነበር የሚያስብለን ነገር አይደለም ለኔ። ምናልባት ሲሳይ ጻድቃን ያስቀመጠው 3 መሰረታዊ የሽግግር ሂደቶች ወይም ስርዓቱ አደጋ የገጠመው ብሎ የሚያስብበት ነው። በእኔ እምነት በዛ ብቻ አይደለም መታጠር ያለበት፣ ወደ ኋላ መሄድ ያለባቸው ቅድም ያልኩ በሙሉ አመጣጣቸው የትግራይ ነጻነትን አሰቡ። ሲያዩት ኢኮኖሚ የሌለበት ሀገር ላይ ነጻነት አይቻልም፣ ስለዚህ በሌላው ላይ ተመስርተን ኢኮኖሚ እንገነባለን የሚል አመለካከት ያዙ። ያንን አመለካከት ጫኑ። ይሄ ነው አንደኛው። ኢቭን የኤፈርት ከመፈጠሩ በፊት እንኳን የኢኮኖሚ ማሻሻያ የሚል 1985 ያወጡት ደንብ አለ፣ ሰነድ አለ። እዛ ሰነድ ላይ እንዴት አድርገው ኢኮኖሚውን ወደ ቲፒኤልኤፍ ወደ ትግራይ ክልል እንወስዳለን የሚል ነገር ነው ያስቀመጡት። ይሄ አንደኛው ራሱ መጀመሪያም ሲጀምሩ ያስቀመጡት ነገር ነው መስቀመጥ ካለበት። በሁለተኛ ደረጃ ህገ መንግስት አለ። ህገ መንግስት ሲጀምር የአንድ ትልቅ በ15 እና በ20 ሚሊዮን የሚወከል ህዝብ ህገ መንግስት ውስጥ ተሳታፊ አልነበረም። በራሳቸው ቋንቋ በራሳቸው ቃል። ይሄ ታስታውስ ከሆነ ፕሮፌሰር መስፍንና አቶ መለስ ሲወያዩ ጋዜጠኛው ይጠይቀዋል። የአማራ ክልል ባልተወከለበት እንዴት ነው ህገ መንግስት የሚጸድቀው ብሎ ይጠይቀዋል። ውክልና የሌለው እንደ አንድ ማህበረሰብ
ውክልና እንዳይኖረው ተደርጎ የተፈጠረ ነው። ለምን? የራሱ የሆነ ረጃጅም ታሪኮች አሉት። የአማራ ተወካይ ቢኖር የወልቃይት ጉዳይ ይነሳል። የአማራ ተወካይ ቢኖር የጎንደር ጉዳይ ይነሳል። የአማራ ተወካይ ቢሆን ከወሎ ተቆርሶ የተወሰደው መሬት ጉዳይ ይነሳል። ብዙ ነገሮች አሉ። ስለዚህ የግዴታ ማግለል ነበረብህ። ፕላስ ጨቋኝ ብለህ ስላልከው እነዚህ ተጨቋኞች ጋር አብረን እንቀመጣለን ነው። ኦነግ ያላቸውን ኮንሴፕት ይሄ ስለሆነ ምክንያቱም የኦሮሞ ህዝብ ተጨቁኗል፣ ሰው የተጨቆነን ህዝብ የያዘ ነው በሚል ነው። በኋላ ላይ ነው አደጋ እየሆነባቸው የሄደው። አደጋ እየሆነባቸው ሲሄድ ነው ከጨዋታ ውጪ ያደረጉት። እንደ በማሰልጠኛ ጣቢያ ውስጥ ያጨዱት ማለት ነው። ስለዚህ የመጀመሪያው ጉዳይ የስንጥቁ የተፈጠረው ከአመለካከታቸው ከሚመጣው ነገር ነው መጀመሪያ። ከሱ ቀጥሎ እንዳልኩት ህገ መንግስትም ሲያጸድቁ አንድ ትልቅ ማህበረሰብ ገንድሰው አውጥተው የሄዱ ነው። ሁለተኛ ህገ መንግስቱ ላይ ልቆይ ብዙ እንደ መፍትሄም ስላነሱት ማለት ነው። ጻድቃን ምንድነው የሚለው? ህዝባዊ ተሳትፎ በተደረገበት መንገድ የጸደቀ ዲሞክራሲያዊ ህገ መንግስት አለን ይላል። አንድ ገጽ 14 ነው ቢያስኩት ላይ ዋስትናችን ህገ መንግስታችንን መጠበቅ ነው ይላል። ለትግራይ ሰዎችም ነው ይሄን በነገራችን ላይ እንደ መፍትሄ የሚያስቀምጠው። ምን ማለት እንደሆነም በደንብ መነጋገር ያስፈልጋል። የኛ ዋስትና ህገ መንግስታችንን መጠበቅ ነው ሲባል if the worst comes ምንድነው ልናደርግ የምችለው? እቺ አንቀጽ 39 አጀንዳም አብራ ተጎትታ የምትመጣ ነገር ነው። ሶስተኛ ህገ መንግስቱ የሰጣን መብቶች ሳይሸራረፉ ሙሉ ለሙሉ ተግባራዊ እንዲሆኑ ማድረግ ይላል። ጥያቄውን የማን ህገ መንግስት ነው? ይሄ ህገ መንግስት የማን ህገ መንግስት ነው? በትክክል በህገ መንግስቱ ውስጥ የተጻፉ መሰረታዊ ጉዳዮች የኢትዮጵያን ህዝብ ይወክላሉ ወይ የሚሉትን ሁለት ነጥቦች ማንሳት ነው። አንድ ነገር ዋስትና ሆኖ ለመቀመጥ እኮ ማመን አለብህ። ሲጀመር ማመን ብቻ ሳይሆን ሊጠቅምህ ይገባል። ይሄ መጽሐፍ የነጋሶ መንገድ የነጋሶ እንግዲህ ካልተሳሳት የህገ መንግስቱ ሲጸድቅ የህገ መንግስቱ የአርቃቂው ሊቀመንበር ነበሩ። እሳቸው አንድ ምዕራፍ ሰጥተው የማን ህገ መንግስት ብለው ጽፈዋል። የማን ህገ መንግስት ገጽ 189 ላይ ይቅርታ የማን ህገ መንግስት በሚል ርዕስ ትንሽ እንደው ጊዜ ስጠኝና እሳቸው በገጽ 188 189 ላይ የማን ህገ መንግስት ህገ መንግስቱ የኢህአዴግ ፕሮግራም የኢህአዴግ ህገ መንግስት ነው ይላሉ። ለምንድን ነው ይሄን የሚሉት? ትንሽ ላንብባት። ኢሰፓ ኢህአፓና መኢሶን በሽግግር ሂደቱ እንዲሳተፉ አልተደረገም ሲጀምር ማለት ነው። በሽግግሩ ሂደት መጀመሪያ ላይ ተሳትፎ የነበራቸው እንደ ኦነግ፣ የምዕራብ ሶማሌ ነፃ አውጪ፣ ኦብነግ፣ የሲዳማ ነፃ ግንባር፣ የነ ፕሮፌሰር በየነ የሀዲያ ድርጅትና ሌሎችም ድርጅቶች እንዳይሳተፉ ብቻ ሳይሆን እንዳይንቀሳቀሱ ተደርጎ ነበር። ስለዚህ በአንድ በኩል የኢህአዴግ ህገ መንግስት የሚባለው ለዚህ ነው ይላሉ። እታች ወርዱናም ቅድም የጠቀስኳቸው ተቃዋሚ ድርጅቶች ስላልነበሩ በሽግግር መንግስቱ ምክር ቤት ህገ መንግስቱ ሲጸድቅ ኢህአዴግ ብቻውን ነበረ። ሲጸድቅ እንኳን ኢህአዴግ ብቻ ነው የነበረው። እንደውም በዝርዝር ብታየው ማታ ማታ ከአቶ መለስ ጋር እየተነጋገሩ እየመጡ የፓርቲውን ፕሮግራም ወደ ህገ መንግስት የቀየሩት ነው። ስለዚህ የማን ህገ መንግስት የሚለው ተመለሰ ማለት ነው። የግለሰብ ተመራጮች ነበሩ። ከዛ ውጪ ግን እንደ ፓርቲ እንደ ማህበረሰብ የለም። ሁለተኛ ህገ መንግስት ላይ ስናነሳ አማራጮች እኮ እየቀረቡ ነው። አንተ አንዳንድ ጥናቶች ስታጠና አስታውሳለሁ። በዓለም በአፍሪካ ደረጃ ብዙዎቹ ህገ መንግስቶች የፓርላመንታል ሳይሆን ፕሬዚደንሻል ናቸው። ምናልባት 2 ወይ 3 ይመስሉኛል አፍሪካ ውስጥ ያሉ ሀገሮች። ከሞሪሸስ ውጭ የለም። እንግዲህ ታይ እኔ ፕሮፌሰር ብርሃኑ አንድ ጥናት ላይ ሲያቀርብ አይቻለሁ። ሌሎቹም ኢቭን እነ መራራም የፕሬዚደንሻል ሲስተም ለኢትዮጵያ እንዴት እንደሚሻል ያነሳሉ። እውነትም ነው ደግሞ ምክንያቱም ፕሬዚደንሻል ሲስተም ከሆነ ትልልቆቹ ማህበረሰቦች ወደ ስልጣን ይመጣሉ። ስለዚህ ህገ መንግስት አይለወጥም የምትለው እኮ ሲስተሙ ፓርላመንት እንደሆነ ይቀጥል እየተባለ ነው ያለው በአንድ በኩል ማለት ነው። ስለዚህ እሳቸው ወይም ጻድቃን የሚያነሳው ነገር ከሞላ ጎደል አግባብነት አለው ብዬ አልወስድም። ከትግራይ ጋር በተያያዘ ትንሽ ነገር ልጨምርና ወደዛ ከመሄድ በፊት አንድ ነገር ልናገር በህገ መንግስት ጉዳይ ላይ። ምክንያቱም ህገ መንግስት ነው እንግዲህ መፍትሄ ተብሎ የቀረበው። ቀደም ብዬ ያልኩት ነገር ነው። ህገ መንግስቱ መቼ የት አለ? ምንድነው ዋስትና? እኮ አንድ ነገር
የሚሰጥህ ሲኖር ነው ወይንም ሲከበር ነው። ህገ መንግስት እንግዲህ የህጎች ሁሉ አውራ ተብሎ ነው በየትም ሀገር ተቀባይነት ያለው። ሌሎች ሁሉ ህጎች ከህገ መንግስቱ ነው የሚመነጩት። ዋናው ህገ መንግስት ነው። ባለፉት 25 ዓመታት ህገ መንግስት የሚባል ነገር የኢትዮጵያ ህዝብ አይቶ አያውቅም። ህገ መንግስት በፕሮፓጋንዳ ብቻ ነው የምንሰማው። ህገ መንግስታዊ ስርዓታችን አሁን እንደነ አቶ ስብሃት ነጋ አይነቱ ህገ መንግስታዊ ስርዓታችን ከተናደ ኢትዮጵያ አትኖርም፣ ትግራይም ይሄዳል፣ አፋርም ይሄዳል፣ ኦሮሞም ይሄዳል ብለው ምናልባት አማራን ብቻ ነው የተውት እና ህገ መንግስታዊ ስርዓት ማለት ለነሱ ህገ መንግስታዊ ስርዓት ምንድነው? የነሱ የበላይነት ማለት ነው። እንግዲህ እንዳልኩት ራሳቸው ያከብሩትም፣ ግን አደጋ በገጠማቸው ቁጥር ደግሞ ሁልጊዜ የሚያነሷት ነገር ህገ መንግስቱ የሚሉት ነገር አለ። እውነታ እንነጋገር ከተባለ ጀነራል ጻድቃን የሚናገሩት እውነት ከሆነ ዋስትና የሚሆነን ለትግራይም ህዝብ ሆነ ለኢትዮጵያ ህዝብ ሰርቫይቫል ወሳኝ ነው ተብሎ የቀረበው ህገ መንግስት የቱ ህገ መንግስት ነው? የኢትዮጵያ ህገ መንግስት ነው ወይስ የሶማሊያ ህገ መንግስት ነው ወይስ የአሜሪካ ህገ መንግስት ነው? በኢትዮጵያ ውስጥ ህገ መንግስት የሚባል ነገር የለም። እንግዲህ እኔ ዋና መከራከሪያ አድርጌ የማቀርበውም ነገር ህገ መንግስቱን በተመለከተ ህገ መንግስት ዶክመንት አይደለም፣ ህገ መንግስት ፕራክቲስ ነው። ስለዚህ ኦፍ ኮርስ ህገ መንግስቱ ሙሉ በሙሉ መጥፎ ህገ መንግስት ነው ብለን ልንደመድም አንችልም። ምክንያቱም ያው እንደምናውቀው በተወሰኑም ደረጃ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰብአዊ መብት ድንጋጌዎች ምናምን ለይስሙላም ቢሆን የምዕራቡን ዓለም ለማስደሰት ጨምረውበታል። በእነዚህ አንቀጾች ግን በአንዷም ሲገዙ አይተናናቅም። ስለዚህ ህገ መንግስት የሚሉት እነሱ ተጥሶ ያለቀውን ህገ መንግስት ነው ወይንስ ደግሞ አዲስ ህገ መንግስት አርቅቀው ያንን ነው ህገ መንግስት የሚሉት? ይሄን አሁን አለ የሚሉት ህገ መንግስት ከሆነ እውነት ለመነጋገር ጀነራል ጻድቃንም ሆነ ሌሎቹም ለእውነት የተነሱ ሰዎች ከሆነ ህገ መንግስቱ አክትሞለታል። ህገ መንግስት በወረቀት ደረጃ ካልሆነ በስተቀር በተግባር ህወሓት ቦጫጭቆ ሸርፎ ጨርሶታል። ህገ መንግስታዊ ስርዓት በኢትዮጵያ ውስጥ ቢኖር ኖሮ አይደለም እሳቸው ገና ለነገ መፍትሄ ማፈላለግ አይደለም፣ ዛሬም ለነበረው ሁሉ ችግር መፍትሄ አድርገን በህገ መንግስታዊ አግባብ ሁላችንም መብታችን ተከብሮ ከሀገሩም የተሰደደው ይሁን በእስር ቤትም የታጎረው ሁሉ በሰላማዊ መንገድ ተወያይቶ በህገ መንግስታዊ አግባብ ድምፁ ተሰምቶ ተከብሮ ችግራችን ሊፈታ ይችል ነበር። ዛሬ እኮ እኛም ተሰደን ያለነው ወንድሞቻችን እህቶቻችንም በየእስር ቤቱ ታጉረው ሰቆቃ እየተፈጸመባቸው ያሉት ትናንሾቹ ኢትዮጵያውያን ልጆች ከትምህርት ቤት ሲወጡ በጥይት እየተገደሉ ያሉትና ማንም ተጠያቂ የማይደረግበት ህገ መንግስታዊነት ብቻ ሳይሆን የህግ ስርዓትም አለመኖሩ ነው። ስርዓት አልበኝነት ነው በኢትዮጵያ ውስጥ ያለው። እነሱ ሲመቻቸው ብቻ ህገ መንግስቱ ስላሉ ህገ መንግስት ይኖረናል ማለት አይደለም። ህገ መንግስት የሚባለው ነገር ራሱ ከፍተኛ ጥያቄ የሚያሰሳና የሌለ ነገር ስለሆነ ጀነራል ጻድቃን ዋስትናችን ህገ መንግስቱ ስለሆነ ለህገ መንግስቱ መስዋዕትነት ከፍለን እንደገና ይሄ ስርዓት ከመፍረስ እንታደገው ማለታቸው ለኔ አስገራሚ ነው ነበር። ኤርሚያስ ወደ እዚህ ዘረኝነቱ ከመሄድ በፊት አሁን እዚህ ምናልባት አበበ ያነሳው ህገ መንግስቱ ላይ እሳቸው ደጋግሞ ህገ መንግስቱ ላይ ሲጠቅሱ የትግራይ ህዝብ መሳሪያውን የያዘውን ቡድን እሱ መመካት የለበትም፣ ህገ መንግስቱ መመካት አለበት የሚል ነገር ነው ደጋግሞ ያነሱትና ሁልጊዜም እንግዲህ እነሱ ውስጥ የነበረው ያው እሳቸው የዛ ስርዓት አባል ናቸው፣ ከስርዓቱ ጋር ቅርበት አላቸው፣ ማህበረሰቡ በደንብ ያውቁታል። ህዝብ ውስጥ የነበረው ወይ ደግሞ እነሱ የቀረጹት ስሜት የሚጠብቀን መንግስት ነው፣ መንግስቱ የኛ ነው፣ መሳሪያው በእጃችን የሚል ስሜት ነው። ያ ነገር አያዋጣም የሚል ነገር ውስጥ ነው የሄዱት። ስለዚህ የሚጠብቀን ህገ መንግስቱ ነው የሚል ነገር አንስተዋል። ህገ መንግስቱ ጥሩ ነው መጥፎ ነው እሱ ሊያነጋግር ይችላል፣ ይነስም ይብዛም። ከዚህ በኋላ ኢትዮጵያ ውስጥ ደግሞ ወደ አዲስ ሽግግርም ስንሄድ ቢያንስ መነሻ ሊሆን የሚችል ነገር ነው። የተወሰነ ጊዜ እንትን ሊል ይችላል ከተወሰኑ አንቀጾች ውጭ ሌላው ዓለም ላይ ጥሩ የሚባለውን ቀርተውታል። አበበ እንዳልከው ስራ ላይ አለመዋሉ ትልቁ ስጋት ሆኗል ለኢትዮጵያ። ግን ለትግራይ ህዝብ ዋስትናው ህገ መንግስቱ ነው ወይ? የትግራይ ህዝብ ይሄ ህገ መንግስት ሳይኖር በኢትዮጵያ ውስጥ በየትኛውም የኢትዮጵያ ክልል መኖር ብቻ ሳይሆን ነግዶ አትርፎ በልጽጎ እየኖረ የነበረ ማህበረሰብ እነሱ ሲመጡ ለምንድን ነው የትግራይ ህዝብ የስጋት ምንጭ ወይ ደግሞ የትግራይ ህዝብ ሌላው ኢትዮጵያ አካባቢ ውስጥ ለምን ነው ፈርቶ የሚኖረው? ለምንድን ነው ስጋት ውስጥ የገባው? እና
አሁንም ምናልባት እሳቸውም ህገ መንግስቱ ሳይሆን የትግራይ ህዝብ ዋስትናው ኢትዮጵያዊነቱ ነው። ዋስትናው የነሱ ህገ መንግስት አይደለም እና እሱንም ነገር እንትን ብሎ ማለፉ ወደ እንትን እንመለስ። አበበ ተክለ ሃይማኖትና ጻድቃን የሆነ በትሬንድ የያዙት አንድ ያጻጻፍ የሱ አንደኛ ነው። ያኛው ብዙ ጽፏል። ስልት አለ። ያ ስልት ምንድነው? ሰዎች ይፈጥራሉ። የሆነ ኖሚናል የሆኑ ሰዎች ይፈጥሩና እነዛን ሰዎች ፈጥረው ነው ትክክለኛውን ሀሳብ የህብረተሰቡን ሀሳብ የሚያንጸባርቁት። አንድ ሁለት ሰዎች ያገኘውና የትግራይ ሰዎች እንዲያሉኝ እንደዚህ ነው ይሄም ላይ ተው ከሆነ ጥያቄውን ወደ ትግራይ ሰዎች ወስደው እሳቸው ግን ከዛ ጥያቄ ራሳቸውን አውጥተው ነው የሚናገሩት። ያው የመፍትሄ አካል ነኝ ብለውም ስለሚያስቡ ሊሆን ይችላል። ይሄ የተለመደ ነገር ነው። አየ ለውጥ ዊዝን ውስጥ ሲሆን ራስህን አስገብተህ እዛ ውስጥ ነው ለውጡን የምትናገረው። ስለዚህ የትግራይ ህዝብ እኛ ስንናገር ዘረኛ እንባላለን። እነሱ ሲናገሩ መፍትሄ አካል ይሆናሉ። ይሄ ተለምዷል። የዛሬ 2 ሳምንት እኔና ካሳሁን የሰላም ባስ የተቃጠለ ጊዜ ውይይት አድርገን ነበር። እፍታ የህወሓት የዚህ የፌስቡክ ላይ ያሰማሯቸው ሰዎች መሪዎቻቸው ማለት ነው መጀመሪያ መተው የዘረኝነት መልእክት ተላለፈ ከኢሳት ብለው መጀመሪያ ካሳሁንን ከዛም እኔም የተናገርኩትን ኮት አድርገው አወጡት። ደጋገሙ። ለካ የዘረኝነት መልእክት የሚተላለፈው ከኢሳት ነው ብለው ሊያስተጋቡት ሞከሩ። ብዙ ሰው አልተቀበላቸውም። ኤኒዌይ ሀሳቡ መነሳት አለበት። ዘረኝነት የተባለው ምንድነው የሚለው ነገር ወደዛ ልመጣ እኮ ነውና የሰላም ባስ ሲቃጠል የሰላም ባስ በኢትዮጵያ ውስጥ የኢፍታዊነት መገለጫ ነው። ዋነኛ መገለጫ ነው። የሚንቀሳቀስ ስለሆነ ነው ማለት። ሌሎቹ ስለማይንቀሳቀሱ ምንም ማድረግ አትችልም። ስለዚህ የኢፍታዊነት ማሳያ የሆነው ነገር ላይ ጎንደር ላይ እርምጃ ተወሰደ፣ ኦሮሚያ ላይ እርምጃ ተወሰደ። ይሄ ላይ ተወያየን። ይሄ የሚያሳየው የኢፍታዊነት መገለጫ ነው። እንደዚህ አይነት የህወሓት ንብረቶች ቢያንስ ከጥቅም ውጪ ሲሆኑ ምንድነው እየተፈጠረው የሚለውን የትግራይ ህዝብ መጠየቅ መቻል አለበት የሚል አነሳን። እሱ ብቻ ሳይሆን የጎንደር ውስጥ የህወሓት ደጋፊ የነበሩ አባላት የነበሩ ሰዎችን አስጠልለው የነበሩ ከትግራይ የመጡ ሊያስሩ የመጡ ሰዎችን አስጠልለው የነበሩ ሆቴሎች ጥቃት ደርሶባቸዋል። ጥቃት የደረሰባቸው የትግራይ ሰው ስለሆኑ ሳይሆን በእኩይ ተግባራቸው ነው። ይሄን ነው ያነሳ ነው። ከዛ ቀጥሎ ማጠቃለያችን ላይ የትግራይ ህዝብ ራሱን ከህወሓት ነጥሎ ማሳየት መቻል አለበት። አሁን ጊዜው ወቅቱ ይሄ ነው። ስለዚህ ከዚህ ጨቋኝ ስርዓት፣ ከዚህ አፓርታይድ ስርዓት፣ ከዚህ የናዚ ስርዓት ራሱን ነጥሎ ማሳየት መቻል አለበት። የኔና የሱ ስምምነት ነጥቦች ይሄ ናቸው። ይሄንን ስንናገር ነው። ይሄም ብቻ ሳይሆን ምንድነው ያነሳ ነው? የትግራይ ህዝብ ከሌላው የተነጠለ ነው። እንደውም ካሳሁን ያነሳው ምንድነው የሆነ ቦታ ሄደህ የተወያየህ አንድ የትግራይ ሰው ከመጣ ሰው ዝም ይላል የሚል አነሳ። ልክ ነው። እኔም ያነሳሁት ኢቭን ተቃዋሚ ፓርቲ ውስጥ አንድ አመራር ስሙ መጥቀስ አልፈልግም የነገሩን ነገሮች በተቃዋሚ አመራር ውስጥ የትግራይ ሰው ሲመጣ አጀንዳ ይቀየራል ወይም ሶፍት ይሆናል አጀንዳው። ይሄ ነባራዊ እውነት ነው። ይሄን ያነሳ ነው። ይሄ ነው ወደ ዘረኝነት የተወሰደበት። በኢህአዴግማ ይብሳል። ሌላ እሱ ረጅም ስለሆነ ነው። ዛሬ ጻድቃን መጥተው ምንድን ነው ያለው? በገጽ 12 ነው የያዝኩት ላይ የጻድቃን ጽሁፍ የትግራይ ተወላጆች ቀደም ብሎ በመሀል ሀገር ከሌሎች የኢትዮጵያ ህዝቦች በትግራይ ተወላጆች ላይ ጥላቻ ይንጸባረቃል። የትግራይ ህዝብ በስርዓቱ እላፊ ተጠቃሚ እንደሆነ ተደርጎ ይወራል፣ ይታያል ይላል። ታዲያ ምንድነው ከዚህ ውጪ ያልነው? እኛ በመሀል ሀገር መለየት አለ። መሀል ሀገር ብቻ አይደለም፣ አሁን ኢህአዴግ ውስጥም አለ። ቅድም እንዳለው
ምናልባት አቶ ጀነራል ጻድቃን ስለዚህ ስለ ኤፈርትም አላነሱም። ምናልባት ስለ ሀብት ሽግግር እንደም ሲያነሱ እንደ ቢያንስ ተመካክረው እንደሚጽፉ ይታመናልና አንድ ቦታ ላይ ምናልባት ያሉትን ሰምታችሁ ከሆነ ልብ ብላችሁት ከሆነ ትግራይ ውስጥ ያለው አስተዳደር ምቹ ስላልሆነ የትግራይ ሀብት ወደ መሀል ሀገር እየገባ ነው፣ መሀል ሀገር ላይ ኢንቨስት ያደርጋሉ የሚል ነገር አስገራሚ የሚለው አይገልጸውም። በመጀመሪያ ኢትዮጵያ ውስጥ ሀብት እንዴት አይነት ሽግግር እየተደረገ እንደሆነ ከምንም በላይ ቅርብ ስለሆኑ ብዙ ነገር እያወቁ ይሄ የበለጠ ደግሞ ሰውን የሚያናደው ነገር ይመስለኛል። ምክንያቱም ለፍቶ ጥሮ ደክሞ ከስር ተነስቶ ከፍተኛ ደረጃ የደረሰ የትግራይ ባለሀብቶች ትላንት ነበሩ፣ ዛሬም አሉ። ግን ጻድቃን እንዳሉት ከእሳቸው ጋር የሚያስማማን ነገር አንድ ነገር የሚያሳዝነው እነዛ ለፍተው ያገኙ ሰዎች ሁሉ በነዛ በዘራፊዎቹ አይን እየታዩ ነው። አሁን እሱኛውን ነገር እንዲህ አይነቱ ክፍተት እንዴት ይሞላል ነው እንጂ አብዛኛው ግን በዘረፋ ውስጥ መሆኑ ጥያቄ የለውም። በተለይ ከምርጫ 97 በኋላ አቶ መለስ አዲስ ራዕይ ላይ ባስቀመጡት መሰረት ኢትዮጵያ ንግድ ባንክ ውስጥ ከፍተኛ ሀብት አለ፣ እሱን ለልማት እናውለው በተባለው መሰረት ከባንክ ከፍተኛ ገንዘብ ወጥቶ በአዋጅ በሚመስል መልኩ ታድሏል። በዛ መልክም ጋምቤላን 75% የእርሻ መሬት ይሄ ሁሉ በአይን የሚታይ እውነት ነውና ወደዚህ እውነት እስከ መምጣት እስካልተቻለ ድረስ የኢትዮጵያ ችግር ይፈታል ወይ፣ የህዝቡን ስለ ቀልብና ልብ መግዛት ይቻላል ወይ፣ ወደ መፍትሄውስ እየሄድን የሚለውን ነገር እንትላለን። ዞሮ ምንድነው ቢያንስ ሁለት ነገሮች ላይ ሌላው የሚለውን ነገር ላይ መጥተዋል። አንደኛ ኢትዮጵያ ውስጥ ከፍተኛ ችግር መኖሩን ስርዓቱ አደጋ ውስጥ መሆኑን እሱን አስቀምጠዋል። በሁለተኛ ደረጃ ደግሞ የትግራይ ህዝብ እየተገለለ ነው። ለምን ተገለለ፣ ለመገለልስ ምክንያት ምንድነው የሆነው የሚለው ነገር ላይ መምጣት አልቻሉም። ከእውነቱ ሽሽት የያዙ ይመስላል። ምንም በማያጠራጥር መልኩ እነ ጀነራል ጻድቃን ቢያንስ አዲስ አበባ ዩኒቨርሲቲ ነበሩ። ወደ በረሃ ከመግባታቸው በፊት የንጉሱን ስርዓት ያውቃሉ። ከዛም የደርግም ስርዓትም ከርቀትም ቢሆን ይከታተላሉ። ብዙዎቹ ከነሱ በኋላ ያሉት ስለ ኢትዮጵያም ስለምንም ያላቸው ግንዛቤ አናሳ ነው። ስለዚህ እነሱን የሆነ ነገር ሞሏቸውና አሁን እነ ጀነራል ጻድቃን እነሱ ቦታ የተመለሱ ነው የሚመስለው። ኢትዮጵያ ውስጥ ያለውን እውነታ ትናንት የነበረውን እውነታ ክደው ልክ ሁሉ ነገር ዛሬ የተሻለ አድርገው ለማስቀመጥ ነው የሚሞክሩትና እሱ ነገር ላይ ወደ እውነት መምጣት ካልተቻለ ቢያንስ የኢትዮጵያ ህዝብ ዓለም በደረሰበት ደረጃ ላይ መድረስ ባይችል እንኳን መንገዱን እንዲጀምር እድል ሊሰጠው ይገባል። እንደው ረዛም ያለ ጊዜ ወሰድን፣ ግን ወደ እንትኑ በተለይ ምርጫ 97 ላይ ተነስቶ ያነሱት ነገር ብዙ ነገሮችን የሚወስን ነገር ይመስለኛል። የትግራይን ህዝብ በዋናነት የሚቀሰቅሱት ሌላውን ህዝብ ጠላት ነው የሚል ስሜት በመፍጠር ነው። ስለዚህ ያ ጠላትን የሚባለው ስሜት ደግሞ አሁንም ከሰው አእምሮ ውስጥ እንዳይወጣ የቅንጅት መሪዎችን በትግራይ ህዝብ ላይ ዘረኛ ቅስቀሳ አድርገዋል ብለው በዚህ በጽሁፋቸው ላይ ተናግረዋል። የቅንጅት መሪዎች ዘረኛ ቅስቀሳ አደረጉ ማለት የቅንጅት መሪዎችን የመረጡ በሚሊዮኖች የሚቆጠሩ ሰዎች የዛ ሀሳብ አቀንቃኞች ናቸው የሚል በተወሰነ ደረጃ መልእክት የለውም ማለት አይቻልም። ስለዚህ ምን ነበር የሆነው? ለውጥ እየመጣ ነው። የለውጥ ስሜት አለ። ያው ለሁሉም ሰው ለውጥ ይሸተዋል። ምርጫ 97 ለውጥ ነበረ። ያ ለውጥ ተደናቀፈ ተብሎ ሲታሰብ የትግራይ ሰው ላይ ዘረኝነት ስለተቀሰቀሰበት ነው የሚል ተነሳ። አሁን የዛ መስታወት ግልባጭ ሚረር ኢሜጅ ነው ለመፍጠር እየተሞከረ ያለው። አሁን ለውጥ እየመጣ ስለሆነ ያንን ለውጥ ፕሮቴክት ለማድረግ የትግራይ ሰዎች ላይ የተነጣጠረ ቅስቀሳ አለ የሚለውን ሪፍሌክት ለማድረግ ነው የተፈለገው። ከ97 እስከ 2008 ድረስ ባለው ድረስ ማለት ነው። ሶ ይሄ ክሊር መሆን አለበት። ለውጥ ሲመጣ ለምን ትግራይ ላይ ይመጣሉ? ሶ እኔ በሪፍሌክሽን በሚረር ኢሜጅ በሚባለው ነው የማየው ይሄን ሁኔታ። 97 በትክክል የዘር ቅስቀሳ ነበረ ወይ? ውስጥ ስለነበርን በተግባር እናውቀዋለን። የዘር ቅስቀሳስ ማለት ምን ማለት ነው? ዳሜጅስ ነበረ ወይ በዛ ሁኔታ ውስጥ የሚለውን በደንብ መነጋገር ያስፈልጋል። ተደጋጋሚ አንስተነዋል። በማስታወሻችን ላይ አንስተነዋል።
የጀርመን ሬዲዮ ላይ ቀርቦ ዴሊብሬት በሆነ መንገድ የትግራይ ህዝብ ወደ መቀሌ የንብረት ወደ ቀበሌ እየተባለ ነው ብሎ የሰበከው የፕሮፓጋንዳ ኃላፊው የህወሓት ቴዎድሮስ አጎስ ነው። በእኛ ስብሰባም ተነስቷል። የት ነው የተባለው? ይሄ በፓርቲ ስብሰባ ማለት ነው። ከየት ነው ያመጣው ይሄን? አሁን በቅርብ ቀን ባወጡት መጽሐፍ የአንድ በጣም ዘረኛ የሆነ ሰው አለ መምህር ምናምን የሚባል መምህር እሱ መጽሐፍ በነገራችን ላይ ህወሓት የዛን ወቅት የጻፈው መጽሐፍ ነው። በሳቸው ስም አውጥተውት ነው አሁን የወጣው። እዛ ላይ ምን ብለው መጡ? በዩኒቨርሲቲ ተማሪዎች እንትን ላይ ቆመው ምንድነው ይሄ ውጪ በሩ ላይ ቆመው ትግራይ ወደ መቀሌ ንብረት ወደ ቀበሌ ይሉ ነበር ይላል። ይሄን ማሳየት እንችላለን። ስለዚህ እቺ ነገር የለውጥ እስትንፋሱ ሲመጣ የምትቀሰቀስ ነገር ናት። ኖት ኦንሊ ዛት ወረዳ 21 ማለት ቂርቆስ ማለት ነው። በእኛ ስር ነው የነበረው። ቂርቆስ ላይ አንድ የመከላከያ የነበረ ኮሎኔል የነበረ ተቀናሽ ሰራዊት እዛ አካባቢ የኛ አባል ሆኖ ምርጫ ቦርድም ምንም ሲያስፈጽም የነበረ ሰው ነው። ይሄን ያውቁታል ወጣቶቹንም እየጠቀሙ እዛው አጠገብናት። በነገራችን ላይ ፖሊስ ጣቢያው እየጠቆሙ ያስይዛል። ይሄ ሰው ላይ ጥቃት ለማድረስ ሄዱ። ምክንያቱም እሱ እያስያዛቸው ስለነበረ እቺ እንደ ትልቅ ነገር ተነስታ ካልተሳሳቱ በመረጃም ቀረበች። የፍርድ ቤት መረጃ ሆና መርካቶ አበባ ትባላለች። ምናልባት አይታ አንተ ፍርድ ቤት ስለነበርክ ታውቃታለህ። ቀይ የቀበሌ ስራ አስፈጻሚ የነበረች በኋላ ላይ የአዲስ ከተማ የመንግስት ዋና ተጠሪ የሆነች የሷ ቤት ፈረሰ ተብሎ የቀበሌ ሊቀመንበር ሆና ሰዎች እየጠቆመች ስታስይዝ የነበረች ነው። ስሟ አበባ ገብረስላሴ ነው የሚባለው። እዚህ ሀገር ጥላ የመጣችው አይደለችም፣ ሌላ ናት። የዛች ሰው ቤት ነው ሁለተኛ ምስክር ሆኖ ቅንጅት ላይ የመጣው። ልጅቷም የመጣችው ምስክር እሷ ናት። ብትቆጥር እነዚህ ሰዎች ናቸው። እነዚህ ሰዎች ይደመሩና ምን ሆነ? ጄኖሳይድ ሆነ፣ ቅድም እንዳለው። ስለዚህ የሆነ አደጋ መጥቷል ብለው ሲያስቡ የአደጋ መጠጊያቸው የትግራይ ሰው ነው የሆነው። ይሄ ለውጥ በመጣ ጊዜ ሁሌ የሚደረግ ለውጥ ሲሸት የሚደረግ ነገር መሆኑን ከግንዛቤ መክተት አለብን። እዚህ ጽሁፍ ላይ ለምንድን ነው የትግራይ ህዝብ ከተጠላ ስርዓት ጋር በሚሊቴሪ ተጠባቂ የሚሆነው ይላል። ቅድምም ደግመ ስላነሳኸው ማለት ነው። ይሄን እኛም አነሳ ነው። ጎንደር ላይ እነዛ የህወሓት ሰዎች ሆቴላቸው ከጉዳት ከደረሰ በኋላ የተጠበቁት በወታደር ነው። አይተሃል እንዴት አይነት ወታደር እንደተሰለፈ። ይህን ጥያቄን ያነሳ ይሄ ጽሁፍ ከመውጣቱ በፊት አንስተናልኛ። እስከ መቼ ነው የትግራይ ሰው እስከ መቼ ነው የህወሓት ሰው በሚሊቴሪ ተማምኖ በጸጥታ ኃይል ተማምኖ የሚቀጥለው? ይሄ በደንብ መነጋገር ያስፈልጋል። በየከተማው የተሰራጨ መሳሪያ ብዙ ነው። አዲስ አበባ ላይ 10,000 የሚሆኑ ታጋዮች አሉ፣ ምልስ ታጋዮች፣ እነዚህ ዲሞቢላይዝድ። እያንዳንዳቸው ቤት መሳሪያ አለ። ነገ ለማንቃት እየተሞከረ ያለው እነዚህን ሰዎች ነው ለማድረግ በትግራይ ላይ የተነጣጠረ የለውጥ እርምጃ አለ በሚል ማለት ነው። ከዛ ያለፈውን ደግሞ ትልልቅ ምሁራን የሚባሉትን ሰዎች አይ ዋስትናችሁ ህገ መንግስት ነው፣ ይቺ ሀገር የምትፈርስ ከሆነ የራሳችንን ሀገር እንገነባለን የሚል ሁለተኛ መልእክት ለማስተላለፍ ነው። እና ይሄ በጣም ግልጽ መሆን አለበት። የትግራይ ህዝብ መልስ መስጠት አለበት። ከዚህ በኋላ እኔ አይደለሁም ለትግራይ ህዝብ መናገር ያለብኝ፣ አበባ አይደለም ለትግራይ ህዝብ መናገር ያለበት። ታስሮም ከሆነ ታስር ያለው ብሎ ከእስሩ መፈታት መጀመር ያለበት ከሱ ነው። ስለዚህ እያባበልክ ወይም እንትን እያልክ የምትሄድበት ነገር መቆም መቻል አለበት። እና በአጠቃላይ እንግዲህ አይዶን ነው አድርዝሜዋለሁ። በዚህ ደረጃ ነው ማንሳት እንፈልገው። ይሄ እንትንን በተመለከተ ምርጫ 97 ሌሎቹ ቢሎኝ አይገርመኝም። ማለት እኚህ ሰው ተለውጭ ያለው ወይ ደግሞ ያለው ነገር ችግር አለበት መስተካከል አለበት ብለመተ አንድ ነገር ሆኖ እንኳን ቢሆን በተቻለ መጠን ያ ነገር እንዳይራገብ ነው መሞከር ያለበት። በምርጫ 97 የቅንጅት መሪዎች ዘረኛ ቅስቀሳ ቀስቀዋል ነው የተባለው። ከጀነራል ጻድቃን የሚጠበቀው ምን አሉ፣ የት ማን ምን አለ የሚለውን ነገር እሱ ማሳየት አለባቸው።
ኤርሚያስ ቀደም ሲል ያነሳው ነገር አለ። ቴዎድሮስ አጎስ ጀርመን ድምጽ ላይ ቀርበው ከተናገሩት ውጭ እርሳቸው ከየት እንዳገኙት ከመሸታ ቤት ከየት ለቅሜዋለሁ የሚሉት ወሬ አንደኛ እዛ ሀገር ውስጥ በርካታ ጋዜጦች አሉ፣ አንዳቸውም መረጃ ሊያገኙበት ያልቻሉትን ምናልባት ግልጽ እንድናደርገው ሲሳይ የበድሩ አደምም ይነሳል። እሱን ወደ እሱ ለመጣ ነው እና ህወሓት አደጋ ላይ መሆኑ ግልጽ ሲሆኑ ሲመጣ የትግራይን ህዝብ በመሳሪያነት ለመጠቀም ሲሉ ያን አድርገውታል ነው ሲነሳ የነበረው። በየትኛውም አጋጣሚና ሁኔታ አልመጣም። እንደዛ ተብሎ ከሆነ ፍርድ ቤት ማስረጃው ነው መምጣት ነበረበት። ፍርድ ቤት ማስረጃው ነው የመጣ ነገር የለም። ቅንጅት መሪዎች ላይ የተከሰተ ነገር የለም። ጄኖሳይድ ተብሎ ክስ ሲመሰረት እነማን ምስክር ሆነው እንደመጡ ቀደም ሲል ኤርሚያስ ገልጸዋል። ሌላው እንግዲህ በወቅቱ በመገናኛ ብዙሃን ለትልቅ እንደ ዘረኛ ቅስቀሳ አድርገው ብዙ ነገር አወሩ። ግን በድምጽ ማምጣት የቻሉት የአቶ በድሩ አደምን የመስቀል አደባባይ ንግግር ነው። አቶ በድሩ አደም መስቀል አደባባይ ያደረጉት ንግግር አንዳንዴ ለራስ ቅንጅቶች ውስጣቸው በተፈጠረ የፖለቲካ ሽኩቻ ዝም ብሎ አንዱ ሌላው ላይ ነጥብ ለማስቆጠር ሲባል የማይሆን ነገር ውስጥ ገቡ። አቶ በድሩ አደም ያደረጉት ንግግር የዛሬ ሳምንት በሚካሄደው ምርጫ በእናንተው ድምጽ ኢህአዴግን ወደ መጣንበት እንመልሰዋለን አሉ። ኢህአዴግ ማለት የትግራይ ህዝብ ነው። እሳቸው ፍርድ ቤት ሲከራከሩ ኢህአዴግ ማለት ለኔ እንደሚገባኝ መንግስት ኢህአዴግ ማለት አሁን ያለው ኢትዮጵያ መንግስት ነው። አሁን ያለው ኢትዮጵያ መንግስት ማለት የኢትዮጵያ ፓርላማ ነው። የኢትዮጵያ ፓርላማ ማለት ህወሓት እኮ 38 ወንበር ነው ያለው። 178 ወንበር ያለው እኮ ኦህዴድ ነው። ለምንድነው ኦሮሞዎች እንደዛ ተባልን ያላሉት? ለምንድነው 136 ወንበር ያላቸው አማሮች 129 ወንበር ያላቸው ደቡቦች እኛን ነው ለምን አላሉም? ኢህአዴግን ነው ያሉት። አንድ ሁለተኛ ህወሓትንስ ቢሉ ህወሓት ቡድን እንጂ የትግራይ ህዝብ ነው ወይ? ከዚህ ውጭ የሚጠቅሱት ነገር የለም። ሌላው የሚያነሱት የቅንጅት መጨረሻ ላይ እንቅስቃሴዎችን አድርጎ መጨረሻ ላይ ከኢህአዴግ ጋር ውዝግብ ውስጥ በመገባበት ወቅት የጉልበት መንገድ በጀመሩበት ጊዜ ሰላማዊ ትግል ጥሪ አድርጓል። በዛ ሰላማዊ ትግል ጥሪ ላይ ከምንድነው ብዙ ጊዜ ከትግራይ ሰዎች ጋር ለቅሶ አትደራረሱ፣ አብራችሁ አትብሉ፣ አብራችሁ አትጠጡ ተብሏል ነው። እነ ጀነራል ጻድቃን ይሄን በአደባባይ መጥተው የተጻፈውን ነገር ስለሚያውቁት የወጣውንም ስላነበቡት መናገር ነበረባቸው። የኢህአዴግ አባላት ነው ቢለው የኢህአዴግ አባላትን ብቻ አይደለም የኢህአዴግ አባል ሆነው ሰላማዊ ሰዎችን እየጠቆሙ የሚያሳስሩ እየጠቆሙ የሚያስገድሉ ከደህንነቶች ጋር የሚሰሩ ሰዎችን ግደሏቸው አይደለም አግልሏቸው ነው የተባለው። ይሄ ነው የሆነው። ይሄንን ይዘው ከትግራይ ጋር ተባለ። እዛ ጋር ከመድረሳቸው በፊት ፕሮፌሰር መስፍን መቀሌ ውስጥ ያደረጉት ንግግር አለ። ሁሉም የትግራይ ህዝብ የህወሓት ደጋፊ አድርገው እያወሩ ነው። ለሁሉም የትግራይ ህዝብ ልክ ከአንድ ፋብሪካ እንደወጣ ሳሙና እንዲሆን ምንድነው ሆኖ እንዲታይ ይሞክራሉ፣ ይፈልጋሉ አሉ። ይሄን ወሰዱና መስፍን ወልደ ማርያም የትግራይን ህዝብ እንደ ፋብሪካ እንደወጣ ሳሙና ነው አሉ ብለው ሲናገሩ ለምን የለም ህወሓት ካምፕ ውስጥ የሚያውቁት አውቀው ህዝብ ውስጥ ያንን ለመጫን ነው። ማገናዘብ የማይችለው ደግሞ ተሸክሞ ያስተጋባዋል። ከምንም በላይ አደገኛው ነገር ጀነራል ጻድቃን ማድረግ ያለባቸው እዚህ ጋር ነው እውነት ያለው። ይሄ ነገር ትክክል ነው፣ ትክክል አይደለም። ቅንጅቶች ምንድነው ያሉት? ይሄ ኢትዮጵያ እንደ ሀገር እንድትቀጥል በኢትዮጵያ መካከልም እውነተኛው ነገር እንዲወጣ ፊት ለፊት መምጣት አለባቸው። ከዛ ባሻገር ማግለል የሚለውን ነገር አበበ ቀደም የጠቀስከው ጓደኛችን እስክንድር በኢትዮጵያ ፕሬስ ውስጥ አብዮት የቀሰቀሰው እስክንድር ነው። በዛ አብዮት በቀሰቀሰባቸው ስራዎች ውስጥ አንዱ ፋሺዝም በትግራይ ነው። ገና በሽግግሩ ጊዜ ፋሺዝም በትግራይ ምንድን ነበር? ትግራይ ውስጥ የሚኖሩ የኢዲዮ አባላት ትግሬዎች ናቸው። የኢዲዮ አባላት በመሆናቸው የኢትዮጵያ ዴሞክራቲክ ህብረት ማለት ነው አባላት በመሆናቸው የትግራይ ህዝብ የኢዲዮ አባላት ከሆኑ ሰዎች ጋር ለቅሶ እንዳይደርስ፣ አብሮ ቡና እንዳይጠጣ፣ ማህበራዊ ግንኙነት እንዳይኖረው መመሪያ ተላለፈ።
ይሄንን በዝርዝር ኢትዮጲስ ጋዜጣ ላይ እስክንድር ፋሺዝም በትግራይ ብሎ በትልቁ ይዞ ወጣ። እነሱ ግን ያደረጉት ሰላማዊ የኢዲዩ አባላት ላይ ነው። ቅንጅቶች ጥሪ ያደረጉት ግን ሰዎችን የሚያገድሉና የሚያሳስሩ ብለው በግልጽ አስቀምጠዋል። ይሄ አይደለም የሚል ከዚህ ውጭ የሆነ ነገር ካለ እሱን ፊት ለፊት መነጋገር ያስፈልጋል። በሌላ በኩል ዘረኛ የሚባል ነገር በጣም እኔ ሁሉ የሚገርመኝ ነገር እንደውም ዘረኛ የሆኑ ሰዎች ዘረኛ የሚለውን ቃል የሚወዱት ነው የሚመስለኝ። ምክንያቱም ይሄ ሌላውን እንትን ለመወንጀል አንድ ጥሩ ምሳሌ ደቡብ አፍሪካ ውስጥ የነበረውን ዘረኝነት ዓለም ያውቀዋል። ደቡብ አፍሪካ ውስጥ የነበረውን ዘረኝነት ዓለም የሚያውቀውን ያህል ኔልሰን ማንዴላን ደግሞ የሰላም ሰው የነጻነት ሰው መሆናቸውን ደግሞ ዓለም ይገነዘባል። የደቡብ አፍሪካ መንግስት ኔልሰን ማንዴላን ዘረኛ እያለ ይከሳቸው ነበር። ስለዚህ ከዛ አንጻር ማየት ያስፈልጋል። አሁን አንድ ከዚህ ስርዓት ጋር እንደው ብዙ ጊዜ የምናየው የተለመደ አሰራር ምንድነው? ስርዓቱ ችግር በገጠመው ቁጥር ስርዓቱ ላይ ተቃውሞ በተጋጋለ ቁጥር ቶሎ ብለው ከትግራይ ጋር ያያይዙታል። ይሄ እኮ ራሱ የስርዓቱን ስርዓት ውስጥ ያሉት ሰዎች የራሳቸውን ስጋት በህዝብ ከህዝብ ጋር አቆራኝተው ህዝቡም አብሮ እንዲነሳላቸውና ከሌላው ጋር ተስማምቶ እንዳይኖር ለማድረግ የሚሞክሩበት ሁኔታ ነው። እኛ አሁንም የኢትዮጵያ ህዝብ ባለፉት 25 ዓመታት ውስጥ ተቃውሞ ያደረገ ማንም ሰው የሚያውቀው ሀቅ ነው። በፕሬስም ይሁን በኢሳትም ይሁን በተለያዩ ሚዲያዎች የሚሰራጨውን ማንም እስከሚያውቀው ጊዜ ድረስ በትግራይ ህዝብ ላይ አይደለም ያነጣጠረው የኢትዮጵያ ህዝብ ትግል ፋሺስታዊው በሆነው በህወሓት ላይ ነው። እነሱ በእርግጥ ህወሓትን ትግራይ አድርገው ነው የሚያስቡት። እንግዲህ በቅርቡ አበበ ተክለሃይማኖት የጻፉት መነሻ የሆነው ኢታማዦር ሹሙ ሳሞራ ህወሓት ማለት የትግራይ ህዝብ ነው፣ ህወሓት ከሌለ የትግራይ ህዝብ አይኖርም። እንዲሁም ደግሞ አሉ ደግሞ ለሌላው ለኢትዮጵያ ህዝብ ደግሞ ሲሰጡት የነሱን ተቀጥላና አሻንጉሊት የኢትዮጵያ ህዝብ ማለት ደግሞ ኢህአዴግ ነው፣ ኢህአዴግ ከሌለ የኢትዮጵያ ህዝብ አይኖርም። እንዲህ አይነት እጅግ የጠበበና የጨለማ አመለካከት ያላቸው ሰዎች ናቸው ዛሬ ኢትዮጵያን እያስተዳደሩ ያሉት። እርግጥ እነዚህ ሰዎች በተለይ አበበ ተክለሃይማኖት መነሻ አድርገው ይሄንን ተችተዋል። መተቸታቸው ጥሩ ነው ቢዘገይም። ይሁንና ግን እውነት ለመናገር እስካሁን የት ሄደው ነበር የሚያስብላል። አሁንም የዘገየ ትችት ነው። መተቸታቸው አሁን ጥሩ ነው። ግን ባለፉት 25 ዓመታት እኮ ህዝቡ ሁሉ ሲናገር የነበረው ይሄን ነው። አምባገነናዊነት አሁን እሳቸው እንግዲህ ደርግ እያቆጠቆጠ ነው የሚሉት እና ደርግ እያቆጠቆጠ መሆኑን ለማሳየት የተጠቀሙበት አለ። ከደርግ የከፋ ስርዓት መሆኑን ደግሞ እኛ ደግሞ እናውቃለን። የኢትዮጵያ ህዝብ ደግሞ ከደርግ የከፋ ዘረኛ ብቻ ሳይሆን አምባገነናዊ፣ ዘረኛ፣ ዘራፊ እንደው አሉታዊ የሆኑ ተቀጽላ ሁሉ ብትጠቀም ሊገልጸው የሚችል በጣም በጣም አስከፊ የሆነ ስርዓት ነው የኢትዮጵያ ህዝብ ተጭኖበት ያለው እና ወታደሩንም እንግዲህ እሳቸው የመከላከያ ሰራዊት ሚናም ብለው አሁን ጻድቃን ገብረተንሳይ ያነሱት ነገር አለና እንዲሁም ሰራዊቱ በፖለቲካ ውስጥ መግባት የለበትም የሚል ሀሳብ ሁሉ ሰንዝረዋል። ግን መሰረቱ የዚህ ስርዓት መሰረት ቤዚካሊ እነሱ ያዋቀሩት እነ ጻድቃን ገብረተንሳይ ያዋቀሩት ስርዓት ወታደራዊ ስርዓት ነው። ለምን እንሸፋፍነዋለን? አብዛኞቹ ዛሬ የህወሓት ሰዎች ሱፍ ለበሱ እንጂ ወታደራዊ ሰዎች ናቸው። ይሄ በዘረኝነት ላይ የተመሰረተ ወታደራዊ ስርዓት እንደሆነ እነሱም ያውቁታል፣ እኛም እናውቀዋለን። ሁለቱ የተቆራኙ ናቸው። እነ ስዩም መስፍን ዛሬ ሱፍ ስለለበሱ ሲቪሊያንስ ናቸው ማለት አንችልም። የትኛው ነው አሁን ከህወሓቱ ሲቪሊያን ሊባል የሚችለው? አመለካከታቸው ወታደራዊ ነው። የስልጣናቸው መሰረት ወታደራዊ ነው። ከሁሉም በላይ ደግሞ ዘረኛ በሆነ ሁኔታ አዋቅረውት ይሄን ወታደራዊ ስርዓት ሌላው ስለማይታመን ከላይ ያስቀመጡት በሙሉ የደረደሯቸውና የኢትዮጵያ ህዝብ በትዝብት የሚያያቸው ጄኔራሎች እኮ ከአንድ ጎሳ የመጡ ናቸው እና ይሄን ሁሉ ሰርተው ህዝቡ በትግራይ ህዝብ ላይ ተነሳ፣ የትግራይ ህዝብ የተለየ ጥቅም ያገኘ አስመስሎ አቀረበ፣ ይሄ ትክክል አይደለም ብሎ መከራከር ራሱ የሚቻል አይደለም። ፍትሃዊነት እኮ በመጀመሪያ ደረጃ መሰረቱ ለሁሉም የሚሆን ስርዓት ማዋቀር ነው።
እንጂ ሰራዊቱም ውስጥ ይሁን የተለየ ኢኮኖሚክ ጥቅም እያገኘ የባንክ ገንዘብ እየዘረፍክ የራስህን ባለሀብቶችና ቱጃሮች የምታፈራ ከሆነ ይሄ እኮ አፓርታይድ የሚያስብለው ይሄ ነው። ስለዚህ ህዝቡ ቢያንስ ይሄንን እነማን እንደሚጠቀሙ ስለሚያውቅ በጎሳ ላይ የተመሰረተ ስርዓት ስለሆነ የሚጠቅመውም ደግሞ በዋናነት ኦሮሞዎችን አይደለም፣ በዋናነት አማሮችን አይደለም፣ በዋናነት የጋምቤላ ዜጎችን አይደለም፣ በዋናነት አፋሮችን አይደለም። በዋናነት የዚህ ስርዓት ተጠቃሚዎች ከአንድ ጎሳ የመጡ ሰዎች ናቸው። ምክንያቱም ህወሓት አወቃቀሩ በዘር ላይ የተመሰረተ ስለሆነ ማለት ነው። ለዚህ መፍትሄው ጻድቃን ገብረትንሳኤም ይሁኑ ሌሎችም መፍትሄ ለኢትዮጵያ እናፈላልጋለን ብለው ከልብ ከተነሱ አንደኛ የትግራይ ህዝብን ራሱ እንደ ሆስቴጅ መያዛቸውን ማቆም አለባቸው። አሁን እኮ ይሄ ህዝብ እነሱ በቃ የግል ንብረታችን ነው፣ ህዝቡንም ጨፍልቀው የህወሓት ነው። እነሱ ላይ ትችት በቀረበ ቁጥር ትግራይ ላይ ተነሱብህ እያሉ የሚቀሰቅሱት እንግዲህ ዘረኞቹ እነሱ ናቸውና ከዚህ መላቀቅ አለበት። ሁለተኛ ደግሞ ቀውስ በገጠማቸው ቁጥር ለምንድነው ስለ ትግራይ ህዝብ ብቻ የሚያወሩት? የኢትዮጵያ ህዝብ እኮ ላለፉት 25 ዓመታት ከፍተኛ ቀውስ ገጥሞት ነው ያለው በህወሓት ምክንያት። ይሄ ህዝብ እኮ በዚህ ዘረኛ የሆነ ስርዓት ከፍተኛ የሆነ ግፍና በደል እየተፈጸመበት ነው። ለምን አይናገሩም ስለዚህኛው ስለ ማጆሪቲው? ለምንድነው ስለ አንድ ጎሳ ብቻ አደጋ ገጠመው የሚሉት? 25 ዓመት አደጋ የገጠመው ማጆሪቲ የኢትዮጵያ ህዝብ አለ አይደለም እንዴ? ለምንድነው የሱ ጉዳይ የማይነሳለት? እና ራሱ ይሄ መነሻቸው ራሱ እንግዲህ መነሻው አሁን አጠቃላይ ብታዩ የትግራይ ህዝብ አደጋ ውስጥ ነው፣ ስርዓቱ አደጋ ውስጥ ነው። ስለዚህ እንዴት አድርገን እንጠግነው ነው? ኢቭን የሽግግር ምናምን አይነት አይደለም፣ ህገ መንግስቱ ነው መከታችንና እሱን እየጠበቅን ይሄንን ፍትሃዊ ያልሆነ ስርዓት እስትንፋስ እንደገና እንዝራበት ነው። እንዳልከው ሰፋ ያለ ነገር ነው። መጨረሻ ላይ ያነሳው ነገር አለ። ሽግግር መንግስት አይደለም ያሉት፣ በምርጫ ስርዓት እንቀጥል የሚል ነገር ነው። ብዙ መዋቅሮች ይለወጡ፣ ምርጫ ቦርዱ ይለወጥ፣ ሰብአዊ መብት ኮሚሽን ይለወጥ፣ ሰራዊትና መከለንቱን ደህንነቱን በተመለከተ ምንም አይሉም። ቀደም ሲል ያነሳው ነገር አለ። ህወሓት ማለት ትግራይ ህዝብ ነው የሚል ቺፍ ኦፍ ስታፍ ነው ኢትዮጵያ ያላት፣ ወይ ደግሞ ጠቅላይ ኤታማዦር ሹም ማለት ነው። ሁሉም ደግሞ እንዲለወጡ ጀነራል ሳሞራ አልጠየቁም። ወታደሩ ይቀየር ወይ ወታደሩ አመራር ይቀየር የሚል ነገር አላነሱም። ደህንነቱ ይቀየር የሚል ነገር አላነሱም። በእንደዚህ አይነት ሁኔታ ውስጥ በምርጫ ሂደት ውስጥ አልፎ ኢትዮጵያ ውስጥ ያለውን ነገር መቀየር ይቻላል ወይ? መቀየርስ ቢቻል አሁን የተዛባውን ነገር እንዴት ነው የሚስተካከለው? ከተለያየ መንገድ ያው በዘረፋ ኢትዮጵያ ተዘርፋለች በሚባል ደረጃ ነው ዘረፋ የተካሄደው። ይሄን መዛባት እንዴት ነው ማስተካከል የሚቻለው? ይሄን ሁሉ ራሱን የቻለ ሰፋ ያለው ውይይት ነው እናጠቃለው። እንግዲህ እኔ በአጠቃላይ የጽሁፍ መንፈሱን ሳየው እዚህ ጋር ቅድም አበበ እንዳለው የጀነራል ሳሞራ አስቀምጠዋል። እዚህ ጋር ጻድቃንና አበበ አሉ። የውድድር መንፈሳቸው ወይም የእርስ በራስ ፉክክሩ በሁለቱ መካከል ያለ ነው የሚመስለው። አይ ቲንክ የሆነ ግልጽ የሆነ ጥላቻ ይታያል። የሳሞራን ብቃት የሳሞራን ካፐብል አለመሆን ሁለቱ ይመሰክራሉ። እንደውም ስለ መፈንቅለ መንግስት ሳሞራ እንዳይገለብጥ አይነት ስሜትም አላቸው እና ከሳሞራ ንቀት የመነጨ ትንሽ እንሻላለን ብለው እርግጥም በግሌ ብጠይቀኝ የሚሻሉ ይመስለኛል። ቢያንስ የመንግስት መዋቅር ማለት ምን ማለት ነው ምናምን የሚለውን ነገር በጽሁፍ ደረጃ ለማስቀመጥ ሞክረዋል። ትምህርት ቤትም ሄደው የዩኒቨርሲቲም ሄደው የዩኒቨርሲቲ ማስተማሪ የሆኑበት ደረጃ ደርሰዋል እና ከሳሞራ ከ11ኛ ክፍልም ማስተርስ ከወሰደ ሰው ልታወዳድር አትችልም። በግልጽም በቅርባቸው ስለነበረም ከሱ ጋር መቀመጥ ታፍራለህ። ለራስህ ነው የምታፍረው እና ያንን አይቻለሁ። በግሌም ተቀምጬ ስለነበር ከሱ ጋር እና ውድድር መንፈሱ ያንን ያሳየኛል። ወደ አጠቃላይ የጽሁፉ ይዘት ስመጣ ግን በአብዮታዊ ዴሞክራቲክ መንፈስ ነው የጻፍኩት የሚል ሰው ለውጥ ያመጣል ብዬ አላስብም። ምክንያቱም እያንዳንዷ ገጽ ብትሄድ ለምሳሌ ህገ መንግስቱ የተኮላሸው በአብዮታዊ ዴሞክራሲ መንፈስ ስላልተፈጸመ ነው ይላሉ። ይሄ ነው የሚለው ይሄው ገጽ 14 ነው ያስኩት ላይ ማለት ነው።
ይሄ ማለት አብዮታዊ ዲሞክራሲ አስተሳሰብ መንፈስ ማለት እኮ መልቲ ፓርቲ ሲስተም ኢትዮጵያ ውስጥ አይኑር፣ የአንድ ፓርቲ የበላይነት ይረጋገጥ፣ ሚሊቴሪውን መንግስት ይቆጣጠረው የሚል መንፈስ ያለው ነው። እሱ ብቻ አይደለም። ቅድም ቅጥፈት አለ ያልኩ ላይ በማጠቃለያም እያነሳው መሄድ እፈልጋለሁ። አንዱ ቅጥፈት እነ ሳሞራ እነ ጀነራል ጻድቃን በስራ ላይ በነበሩ ሰዓት እስከ 93 እስከ ክፍፍሉ ጊዜ ድረስ ፓርቲ መንግስትን ነው የሚመራው። ለዚህ ነው መለስን የደፈቁት። 93 ላይ ለትንሽ ነው ያመለጠው፣ ተመቶ ማለት ነው። ይሄ ታሪክ የሚመሰክረው ነው። ለምንድን ነው የሆነው? ፓርቲ መንግስትን ስለሚመራ ነበረ። በነ ጻድቃን ዘመን ፓርቲ ነው መንግስትን የሚመራው። ስለዚህ አጠቃላይ የፓርቲ አድርግ አታድርግ የሚልህ እከሌን ጀነራል አድርግ፣ እከሌን መቶ አለቃ አድርግ፣ እከሌን አባረው፣ እከሌን ሰራው፣ እከሌን ግደለው የሚልህ ፓርቲ ነው። ትልቁ ስራ ያለው ኢህአዴግ ጽህፈት ቤት ነው፣ ኢህአዴግ ቢሮ ነው፣ ፓርላማ አልነበረም። ልክ 93 ላይ መለስ የበላይነቱን ሲያረጋግጥ ያደረገው ነገር ፓርቲ መንግስትን ይመራል የሚለውን ቀየረና መንግስት ፓርቲን ይመራል የሚል ወጣ። አት ዘ ሴም ታይም ፓርቲና መንግስት አንድ ናቸው የሚል ነገር ወጣ። ስለዚህ ጻድቃን በነበረ ሰዓትም ጀነራል የሚመድበው፣ ኮሎኔል የሚመድበው፣ ሚኒስትር የሚመድበው ፓርቲው ነው የነበረው። የፓርቲና የመንግስት ልዩነት የለም። ዛሬ ልዩነት እሱ ከወጣ በኋላ እንደ ልዩነት አድርጎ የሚያስቀምጠው ልክ አይደለም። ስለዚህ በአብዮታዊ ዲሞክራቲክ አይምሮ የሚመጣ መፍትሄ የለም። መፍትሄው የት ነው ያለው? ቅድም ያነሳውልህ ለውጡ እየመጣ ያለው ከውጪ ነው። ከኢንተርናል ኢፒአርዴፍ ከኢፒአርዴፍ ከወጡ ሰዎች ከቲፒኤልኤፍ ከወጡ ሰዎች አይደለም ለውጡ እየመጣ ያለው። ለውጡ እየመጣ ያለው ከኦሮሞ ወጣቶች የኦሮሞ ህዝብ ከሚያደርገው ትግል ነው። ለውጥ እየመጣ ያለው ከጎንደር ህዝብ ከሚያደርገው ትግል ነው። የሙስሊም ህዝብ ራሱን ገንጥሎ 40-30% የሚሆን ህዝብ ራሱን ስለገነጠለ ነው። ለውጡ የሚመጣው ከነዚህ ነው። መፍትሄውም እነዚህ ጋር ነው ያለው ማለት ነው። ስለዚህ ዋነኛው መፍትሄ በለውጥ ኃይሎች ውስጥ ያለ መፍትሄ ነው። በተለይ ደግሞ ስርዓቱን ይሄ ስርዓት በኃይል ነው የሚቀየረው ብለው ህይወታቸውን ሊሰጡ የሄዱ ሰዎች ዋነኛ የመፍትሄ አካሎች ናቸው፣ ተጨማሪ መፍትሄ አካሎች ናቸው። ምክንያቱም ሚሊቴሪ ነው። ሚሊቴሪን አንዳንዴ በነፃ በእንትን አትለው። ኦሮሚያና የጎንደር ልዩነቱ እኮ ይሄ ነው። ኦሮሚያ ላይ የተሟላ ነገር የሚደረደሩበት ነገር የተሟላ የለም። ጎንደር ላይ በአንድ ጊዜ የሆነውን ቅድም አንተ አንስተዋል። ስለዚህ የለውጡ ውጤት ከእንደዚህ አይነት ስብስብ የሚመጣ ሳይሆን ከውጭው ኃይል ከተበደለው ኃይል ያ የሚያደርገው ነገር አድርገን መውሰድ ይኖርብናል። የትግራይ ህዝብም ዋስትና የትግራይ ህዝብም ራሱን መጠየቅ ያለበት ለውጡን ከነሱ አይደለም መጠበቅ ያለበት ከሌሎች የለውጥ ኃይሎች ጋር አብሮ ሆኖ የሚሄድበትን ነገር ማመቻቸት ነው እና በዛ ደረጃ ነው ማየው። በጣም አመሰግናለሁ ኤርሚያስ። እንግዲህ ያው ሰፋ ያለ ጽሁፍ ነው፣ በእንደዚህ በአጭር ውይይትም የሚያልቅ ነገር አይደለም። ያው ዞሮ ግን እሳቸው ቀደም ሲል ያልኩት ሁለት ነገሮች አሉ። ያለውን ችግር ማመን ተቀብለዋል። ትግራይ ህዝብ እየተገለለ ነው። እየተገለለ ያለበትን ወይ ደግሞ ምክንያቱ ላይ የተሟላ ነገር ማስቀመጥ አልቻሉም። በሌላ በኩል ደግሞ ስርዓቱ ችግር ላይ የሚለው ነገር አስምረውበታል። ከጀነራል አበበ ተክለሃይማኖትም ቀደም ሲል ይሄን ነገር ያነሱ ነበር። ሪፖርተር ጋዜጣም ዛሬ ስለ ማህበራዊ ፍትህ መጻፍ ጀምሯል። አሁን ጀነራል ጻድቃን የደረሱበት ደረጃ ላይ መቆም የለባቸውም። ለውጥ የሚፈልገው ክፍል ወይ ደግሞ ኢትዮጵያ ውስጥ ያለው ነገር ትክክል አይደለም የሚለው ግለሰብ የሚሆን ቡድን አሻግሮ የሚመለከተው ኢትዮጵያ ውስጥ ያለው ነገር ልክ ስላልሆነ እንደሚለወጥም በማመን ነው። በእርግጠኝነት እንደሚለወጥ በማመን ነው። በእንዲህ መልክ መቀጠል እንደማይችል ይታወቃል። ስለዚህ አሁን ጎንደርና ኦሮሚያ ውስጥ የሆነው ነገር ሲወጠር ስለ ማህበራዊ ፍትህ እያወራ ነገሮችን ለማስተንፈስ ነው እየሞከርክ ያለው ወይንስ በዘላቂነት የሁላችንም እኩልነት ያልተረጋገጠባት ኢትዮጵያ ውስጥ ሰላም ሊኖር አይችልም፣ በዚህ መልኩ መቀጠል አንችልም ብሎ ፍትሃዊ ሀብት ክፍፍል የሚለው ባለቤቱ ባለርስቱ ከመሬት እየተነቀለ የጊዜው መሳፍንቶች ባለ ህንጻና ባለ ኮብራ የሚሆኑበት ሁኔታ ብዙ ርቀት የሚወስደን አይመስለኝም። ውይይታችን ብናጠናቀቅ ጥሩ ይመስለኛል። ለመጨረሻ
እንደው የተወሰነች ነገር ለማለት የምፈልገው ነገር ምንድነው በእኔ በኩል ለማጠቃለያ ቀደም ብዬም እንዳልኩት ጄኔራል ጻድቃን ገብረተንሳይ የሆኑ አበበ ተክለ ሃይማኖት እነዚህ እንግዲህ የተባረሩ ሰዎች ናቸው። በነገራችን ላይ መዘንጋት የሌለብን ሀቅ ይሄንን ነው። ከስርዓቱ አሁንም ውጭ የሆኑ ሰዎች ናቸው። ምን ያህል በስርዓቱ ላይ ተጽዕኖ ይኖራቸዋል ሌላ ጉዳይ ነው። ኦፍ ኮርስ ይኖራቸዋል ብዬ ተስፋ አደርጋለሁ። ህገ መንግስት ስላነሳል ኢቭን ህገ መንግስታዊ በሆነ መልኩ ነው የተባረሩት። ህገ መንግስት የሚሉት ልክ ነው። ፕሬዝዳንቱ የፈረሙበት አይደለም። ነጋሶ እሱ ያው ሰው መጻፋቸው ለጽፈዋል። ሁለተኛ ህገ መንግስቱ እየተሸረሸረ ለመጣበት አንዱ የህወሓት ክፍፍል ነው ብለዋልና እነሱ የወጡበትን መንገድ ነው እንግዲህ እሱ የህወሓት ጉዳይ ነው። ኢቭን አመሰግናለሁ። ያም ሆነ ይሄ ግን እንግዲህ እሳቸው እያሉ ያሉት ወይንም ጀነራል አበበ ተክለ ሃይማኖት እነዚህ እንግዲህ ተመሳሳይ ሀሳብ ያላቸው ሰዎች ናቸው። እነሱ የሚሉት ምንድነው ስርዓታችን ይጠገነልን፣ ይጠናከር ተመልሶ እና ሌሎች ደግሞ በምርጫ ተሳትፈው በሰላማዊ መንገድ መንቀሳቀስ የሚችሉበት መንገድ ይመቻችላቸው ምናምን የሚል ነው። ይሄ ያው በእውነት ማሾፍ ነው። አንደኛ በኢትዮጵያ ውስጥ ፍትሃዊ የሆነ ነፃና ፍትሃዊ የሆነ ምርጫ በታምር ሊደረግ አይችልም ህወሓት እስካለ ጊዜ ድረስ ማለት ነው። ለምን ህወሓት ሁሉ ጊዜ የራሱን የበላይነት ለማስጠበቅ ያዋቀረውን ስትራክቸር እናውቃለን። ማንም በምንም አይነት ሁኔታ አንድ ወንበር እንኳን ማግኘት በማይችልበት ደረጃ ሁሉንም ከጨዋታ ውጭ የሚያደርግ በመለስ ቀመር ነው ይሄ ስርዓት የተዋቀረው። አሁንም ያ ስርዓት የምርጫ ቦርድን በመቀየር ወይንም የሰብአዊ መብት ኮሚሽንን በመከለስ ለውጥ ሊያመጣ የሚችል አይደለም። ስለዚህ በኢትዮጵያ ውስጥ ለውጥ 4 ሚሊዮን የምክር ቤት አባላት እንግዲህ እስከዛ ደረጃ ነው። እነሱ ብቻ ናቸው እስከ የቀበሌ ደረጃ ሙሉ በሙሉ ኮንትሮል ያደርጉት በ100% እነሱ ናቸው። ፓርላማ 100% እነሱ ናቸው። ሌላው የኢትዮጵያ ህዝብ ከጨዋታ ውጭ ሆኗል። ዞሮ ዞሮ ትልቁ አሁንም ቀውስ ያለው ይሄ የአምባገነናዊና አፓርታይድ ስርዓት አግሎት ያለው የህወሓትና ወይንም ደግሞ የነሱ አጋፋሪ ድርጅቶች ውስጥ ያልታቀፈው ሌላው ኢትዮጵያዊ ነው። ስለዚህ በእንደዚህ አይነት ጥገናዊ ለውጥ ኢትዮጵያ ከቀውስ ትወጣለች ብሎ ማሰብም የዋህነት ነው። ምክንያቱም ህዝቡ እየጠየቀ ያለው ስር ነቀል ለውጥ ነው። በኢትዮጵያ ውስጥ ስር ነቀል ለውጥ ያስፈልጋል። አመሰግናለሁ አበበ። እንግዲህ ሰፋ ያለ ጊዜ ወስደናል። እንግዲህ የተነሳው ነገር ሰፊ ነው። ሌሎች እንግዶች ጋርም በዚህ ጉዳይ ላይ በርካታ ሰዎች አስተያየት ለመስጠት ፈቃደኛ ሆነዋል። ያው ከጊዜ ጋር ባለመቻቸት ወደሚቀጥለው ሳምንት ወስደናል። እንግዲህ ነገር በራሱ በዋት ውስጥም የፈጠረው ነገር መኖሩን እየታዘብን ነው። ባሉ መረጃዎች እንግዲህ እሁድ የትግራይ ክልል ፕሬዝዳንት አቶ አባይ ወልዱና ምክትል ፕሬዝዳንታቸው ዶክተር አዲስ አለም ባሌማ ዋሽንግተን ይገባሉ ተብሏል። እንግዲህ ዋሽንግተን ገብተው ይሄ ፕሮግራም እየተላለፈም ገብቶ ሊሆን ይችላል። እንግዲህ የትግራይ ኮሚኒቲን ሰብስበው በማናገር ከዚህ ቀደም ያደረጉት ህወሓት ሲከፈል የተደረገ ነገር ነውና እዚህ ያሳምነው ከሄዱ በኋላ ህወሓት አንድ ይሆናል ወይስ አንደኛው ቡድን ሌላው ላይ እርምጃ ይወስዳል? እሱን በሂደት የምናየው ይሆናል። በዚሁ ጉዳይ ላይ ቀጣይ ውይይቶች ይኖራሉ። ኤርሚያስ አበበን በጣም አመሰግናለሁ። እናመሰግናለን። ክቡራን ተመልካቾቻችን ጀነራል ጻድቃን ገብረተንሳይ በኢትዮጵያ ወቅታዊ ሁኔታ ላይ የጻፉትን ጽሁፍ መነሻ በማድረግ ያደረግነውን ሰፋ ያለ ውይይት በዚሁ ያጠናቀናል። ጤና ይስጥልን።